በቅድሚያ ይህንን መጽሐፍ ጨምሮ ማንኛውንም መጽሐፍ በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ ልትጽፉልኝ ትችላላችሁ። እንዲሁም ይህ ጠቃሚ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ላይክ፣ ሼር በማድረግ ቻናሉንም ሰብስክራይብ በማድረግ ቤተሰብ እንሁን። ይህ የገንዘብ ሳይኮሎጂ የተሰኘው መጽሐፍ ስለ ሀብት፣ ስለ ገንዘብ አያያዝና አጠቃቀም፣ ስለ ዘመናዊ የቢዝነስ አሰራሮች፣ ገንዘብን በተመለከተ ሊኖሩ ወይም ሊኖሩሽ ስለሚገቡ ባህሪያት፣ ዘመን የማይሽራቸውን ጥበቦች በማስተማር ሀብታም ለመሆን እንዲያበቃ ወይም እንዲያበቃሽ ታስቦ የተዘጋጀ ነው። የሀብት ሚስጥርና የገንዘብ ሳይኮሎጂ ከባድ ሳይንስ አይደለም። ይልቁንም ከምታውቀው በላይ የምታደርገውና የምታሳየው ጸባይ እጅግ በጣም ወሳኝ የሆነበት ረቂቅ ክህሎት ሶፍት ስኪል ነው። ይህን ረቂቅ ክህሎት የገንዘብ ስነ ልቦና እንለዋለን። የዚህ መጽሐፍ ዓላማ አጫጭር ታሪኮችን በመጠቀም ረቂቅ ክህሎቶች ከገንዘብ ቴክኒካዊ ዕውቀቶችና ክህሎቶች ይልቅ ይበልጥ ወሳኝ እንደሆኑ ለአንባቢው ማስረዳት ነው። የሀብትና የገንዘብ ትምህርት በአብዛኛው በቀመሩ ላይ ቁጥር አስገብተን ቀመሩ ምን እንደምናደርግ ምን እንደምናገኝ እንደሚነግረን ልክ እንደ ሂሳብ ነክ ትምህርት ነው እየተሰጠ ያለው። እንዲሁም በዚህ መልክ በትክክል እንደምናሳካው ይታሰባል። ለችግሩ የሚሆንና ለ6 ወራት የሚበቃ ገንዘብ ቆጥብ፣ በየወሩ ከደሞዝ 10% ያሉን አስቀምጥ፣ እንዲህ ያሉ የገንዘብ ምክሮችን እንሰማለን። ምን ያህል ቆጥቤ ምን ያህል ገንዘብ ወለድ አገኛለሁ የሚለውንም ማወቅ እንችላለን። ሆኖም ግን ይህን ማድረጋችን በራሱ መጥፎ ወይም ጥሩ ባይሆንም በአእምሯችን ውስጥ እየሆነ ያለውን ነገር ግን አይገልጽም። በዘመናት በጋራ ሙከራና ስህተት የተሻሉ ገበሬዎች፣ ችሎታ ያላቸው የጥገና ሰራተኞችና እጅግ የላቅን ኬሚስቶች እንዴት እንደምንሆን አውቀናል። ነገር ግን ሙከራና ስህተት ግላዊ የገንዘብ አስተዳደራችንን እንድናሻሽል ራሳችንን በዕዳ የምንዘፍቅ አይደለንምን? ለክፉ ቀን ብዙ እንድንቆጥብ አድርጎናል። ለጡረታ ጊዜያችንስ በደንብ እንድንዘጋጅ አድርጎናል። ለደስታችን ገንዘብ ምን እንደሚያደርግልንና ምን እንደማያደርግልን ትክክለኛው አመለካከት እንድንይዝ አድርጎናል። ለዚህ ምንም አሳማኝ መረጃ አላገኘውም። እኔ እንደማስበው ዋና ምክንያቱ ገንዘብን ልክ እንደ ስነ ልቦና በስሜቶችና በአስተውሎት ሳይሆን ልክ እንደ ፊዚክስ በመርሆችና በሕጎች እንደሚሰራ በማሰባችንና በመማራችን ነው። ይህ ደግሞ ለኔ ወሳኝ የመሆኑን ያህል አስደናቂም ነው። ገንዘብ የትም ቦታ አለ፣ ሁላችንንም ይወስነናል። አብዛኞቻችንን ግራ ያጋባናል። ስለ ገንዘብ ሁሉም ሰው ብዙ የተለየ ነገር አያስብም። ስለ ስጋት፣ በራስ ስለመተማመንና ደስታ ስለመሳሰሉት በብዙ የህይወት ዘርፎች ተግባራዊ ስለሚሆኑ ነገሮች ትምህርቶችን ይሰጡናል። የተወሰኑ ጉዳዮች በገንዘብ ላይ ሰዎች የሚያሳዩት ጸባይ ለምን እንደሆነ ለማብራራት የሚያግዝ አጉሊ መነጽር ይሰጡናል። ይህ ከምድር እጅግ ታላላቅ ትዕይንቶች አንዱ ነው። ታሪክ ራሱን አይደግምም፣ ሁሌም የሚደግመው የሰው ልጅ ነው የሚለውን የቮልቴርን ምልከታ በጣም ወደዋለሁ። ስለ ገንዘብ ስለምናየው ባህሪም በትክክል ይሰራል። በ2018 ገንዘብን በተመለከተ ሰዎችን ሲጎዱ ያየዋቸውን 20 ዋና የመጥፎ ባህሪ ድክመቶች፣ ግራ መጋባቶችና መንስኤዎችን የሚያብራራ ሪፖርት ጽፌያለሁ። የገንዘብ ስነ ልቦና የሚል ርዕስ ነበረው። ከ1 ሚሊዮን በላይ ሰዎች ያነበቡት። እናም ይህ መጽሐፍ የዚህ ርዕስ ጥልቅና ሰፊ ትንተና ነው። ከሪፖርቱ ላይ የተወሰኑ ጥቂት አንቀጾች ምንም ሳይቀየሩ በዚህ መጽሐፍ ላይ ተካተዋል። በዚህ መጽሐፍ ላይ እኔ የገንዘብ ስነ ልቦና እጅግ ወሳኝና ብዙ ጊዜ የተለዩ ባህሪያት ናቸው ብዬ የማስባቸውን እያንዳንዳቸውን የሚያብራሩ 20 ምዕራፎችን ይዟል። ምዕራፎቹ በአንድ ዋና ርዕሰ ጉዳይ ላይ ያጠነጥናሉ። ይህ ቪዲዮም የዚህ መጽሐፍ የመጀመሪያ ክፍል ሲሆን ሁለተኛውና የመጨረሻ ክፍል ደግሞ በቀጣይ ይለቀቃል። ምዕራፍ 1 ማንም ቂል አይደለም። ስለ አንድ ጉዳይ ልንገራችሁ። በገንዘባችሁ ምን እንደምታደርጉ ሊጠቅማችሁ ይችላል። ሌሎችም ሰዎች በገንዘባቸው ስለሚያደርጉት ነገር ከመፍረድ እንድትቆጠቡ ሊያግዛችሁ ይችላል። ሰዎች በገንዘብ ቂል ነገሮችን ያደርጋሉ። እነሱ ራሳቸው ቂል ባይሆኑም ማለት ነው። ነገሩ እንደዚህ ነው። ከተለያዩ ትውልዶች የመጡ የተለያየ የገቢ መጠንና የተለያየ እሴት ባላቸው ወላጆች ያደጉ፣ በተለያየ የዓለም ክፍሎች የሚኖሩ፣ በተለያዩ የኢኮኖሚ ደረጃዎች የተወለዱ፣ የተለያዩ ማበረታቻዎችና የተለያዩ እድሎች ካሏቸው ከሚገጥሟቸው የተለያዩ የሥራ ገበያዎች ሰዎች በጣም የተለያዩ ትምህርቶችን ይማራሉ። እያንዳንዱ ሰው ዓለም እንዴት እንደሚሰራ የየራሱ የተለየ ልምድ አለው። እናም በራስ በተግባር የገጠመህና ያየኸው ከሌላኛው ሰው ከተማረው ይልቅ ይበልጥ አሳማኝ ነው። እንዲህም ስለሆነ
አንተ፣ እኔ፣ ማንኛውም ሰው ገንዘብ እንዴት እንደሚሰራ የተለያዩ አመለካከቶችን እንይዛለን። ካለፍናቸውም የህይወት ደረጃዎች ጋር እናቆራኘዋለን። ይህ ደግሞ ከሰው ሰው እጅግ በጣም እንዲለያይ ያደርገዋል። ለአንተ ቂልነትና እብደት የመሰለ ነገር ለኔ ትክክልና ምክንያታዊ ሊሆን ይችላል። በድህነት ያደገ ሰው ስለ ገንዘብ አንድ የቢሊየነር ልጅ ቢጥርም ሊረዳው በማይችለው መንገድ ያስባል። የዋጋ ግሽበትና የኑሮ ውድነት ከፍተኛ በነበረበት ወቅት ያደገ ሰው፣ ገበያው በተረጋጋበትና ኑሮ በተደላደለበት ወቅት ያደገ ሰው በፍጹም ሊኖረው የማይችለው ልምድ አይቷል። ስለ ገንዘብ እኔ የማላውቀውን ታውቃለህ ወይም ተቃራኒውን ከኔ በተለየ በተለያዩ አመለካከቶች፣ ግቦችና ራዕዮች ህይወትህን ኖረሃል። ያ የሆነው አንደኛው ከሌላኛው የበለጠ ብልህ ስለሆነ ወይም የተሻለ መረጃ ስላለው አይደለም። ምክንያቱ በተለያዩና በእኩል አሳማኝ በሆኑ ልምዶች የተቀረጸ የተለያየ ህይወት ስላለን ነው። ሁላችንም በገንዘብ ላይ ብዙ የእብደት ነገሮችን እናደርጋለን። ምክንያቱም በአንጻራዊነት ለነዚህ ጨዋታ ሁላችንም አዲስ ነን። እናም ለሌላው ቂልነት የመሰለ ለኔ ትክክል ሊመስል ይችላል። ነገር ግን የትኛውም ሰው ቂል አይደለም። ሁላችንም በሆነ ወቅት ትክክል በሚመስሉን ካሉን የግል ልምዶች ተነስተን ውሳኔዎችን እንወስናለን። አሁን ቢል ጌትስ እንዴት ሀብታም እንደሆነ አንድ ታሪክ ልንገራችሁ። ምዕራፍ 2 ዕድልና ዕድለቢስነት። ምንም ነገር ጥሩ እንደሚመስለው ወይም መጥፎ እንደሚመስለው አይደለም። ዕድልና ዕድለቢስነት እህትማማቾች ናቸው። ሁለታቸውም በህይወት የሚገጥም እያንዳንዱ ተግባራዊ ውጤት ከግለሰብ ጥረት ውጭ ባሉ ኃይላት የሚወስኑ እውኖች ናቸው። የኒውዮርክ ዩኒቨርሲቲ ፕሮፌሰር ስኮት ስኬትን በተመለከተ እንዲህ ይለናል። ምንም ነገር ጥሩ እንደሚመስለው ወይም መጥፎ እንደሚመስለው አይደለም። ቢል ጌት በዓለም ኮምፒውተር ከነበራቸው በጣም ጥቂት ሁለተኛ ደረጃ ትምህርት ቤቶች በአንዱ ተምሯል። ከሲያትል ወጣ ብሎ የሚገኘው ሌክሳይድ ትምህርት ቤት ኮምፒውተር ማግኘቱ በራሱ የሚደንቅ ታሪክ ነው። የማይክሮሶፍት አጋር መስራች ፖል አለን እንዲህ ያስታውሳል። ቢል የተባለ የባህር ኃይል ፓይለት በትምህርት ቤታችን ውስጥ የሂሳብና የሳይንስ መምህር ሆነ። ቢል ያለ ተግባራዊ ልምድ መጽሐፍትን ብቻ መሸምደድ ዋጋ የለውም ብሎ ያምን ነበርና ስለ ኮምፒውተር ከሐሳብ ባለፈ በተግባር እንድናውቅ አስቻለን። ቢል በ1968 የሌክሳይድ ትምህርት ቤት እናቶች ክለብን በማሳመን ከዓመታዊ ሽያጭ የተሰበሰበውን $3000 ገደማ 30 ኮምፒውተሮችን እንዲገዙበት አደረገ። ቢል ጌት እንዲህ ሲል ይገልጸዋል። ከዘመኑ እጅግ ቀድሞ ሐሳብ የነበረ። ቢል ጌት 8ኛ ክፍል ሳለ ትምህርት ቤት ያገኘው የነበረውን ኮምፒውተር የሚያስተካክል በዚያን ጊዜ አብዛኞቹ የዩኒቨርሲቲ የድህረ ምረቃ ትምህርት ቤቶች እንኳን አልነበራቸውም። እሱም እስኪበቃው መጠቀም አይችልም ነበር። በ1968 የክፍል ጓደኛውን ፖል አለንን ሲያገኝ ጌት 13 ዓመቱ ነበር። አለንም እንደሱ በትምህርት ቤቱ ኮምፒውተር እጅግ ተመስጦ ነበር። ጥብቅ የሆነ ወዳጅነትም መሰረት። የሌክሳይድ ኮምፒውተር የጠቅላላ ስርዓት ትምህርቱ አካል አልነበረም፣ ራሱን የቻለ የጥናት መርሃ ግብር ነበር። ቢልና አለን በእረፍት ጊዜያቸው ከትምህርት በኋላ እስከ ምሽት ቅዳሜና እሁድ የፈጠራ ችሎታውን በእጅጉ በማሳደግ ከኮምፒውተር ጋር ማሳለፍ ቻሉ። በአጭር ጊዜ የኮምፒውተር ሊቅ ሆኑ። ፖል አለን ከዕለታት በአንዱ ምሽት ቢል ጌትን ወደ እርሱ እንዲዞር ጠርቶ የፎርቹን መጽሔት ውስጥ እያሳየው እንዲህ አለው፣ የፎርቹን 500 ኩባንያ የሆነ ድርጅቶች ብንመሰረት ምን ታስባለህ? አለን በጣም ይደንቃል አለ። ምናልባት አንድ ቀን የራሳችን የሆነ የኮምፒውተር ኩባንያ ይኖረናል አለ ጌት። ዛሬ ማይክሮሶፍት ከ$1 ትሪሊዮን በላይ ሀብት አለው። ቢል ጌትስ እጅጉን የሚያስደንቅ ምጡቅ አእምሮ ያለው በጣም ጠንካራ ሰራተኛ የነበረ፣ ገና በ10ዎቹ ዕድሜው እጅግ በጣም ስመጥር የሆኑ የኮምፒውተር ኩባንያ ስራ አስኪያጆች እንኳን ያልነበራቸው፣ ሊረዱት እንኳን ያልቻሉት ኮምፒውተሮችን የተመለከተ ትልቅ ራዕይ ነበረው። ወደ ሌክሳይድ ትምህርት ቤት በመግባት ከሚሊዮን አንድ ሰው የሆነውን ጅማሮ አድርጓል። ቢል ጌት በአንድ ወቅት እንዲህ ብሏል፣ ስኬት ሰነፍ መምህር ነው። እጅግ ብቃት ያላቸው ሰዎች የሚያጡት ነገር እንደሌለ እንዲያስቡ በማድረግ ያስተኛቸዋል። ነገሮች እጅግ በጣም በጥሩ ሁኔታ ሲሄዱ የምታስበውን ያህል ጥሩ እንዳልሆኑ ተረዳ። የማትሸነፍ አይደለህም። እናም እድል ስኬትን አምጥቶልኛል ብለህ የምትቀበል ከሆነ እጅግ በፍጥነት ታሪክን በሚቀይረው በዕድለቢስነት ወይም ማመን አለብህ። እንዲሁም በሌላኛው አቅጣጫ ተመሳሳይ እውነት ነው። ውድቀት ሰነፍ መምህር ሊሆን ይችላል። ምክንያቱም አንዳንዴ ውድቀት ሲደርስብህ በእድል ምክንያት አልተሳካልኝም ከማለት ይልቅ
የወሰንካቸው ውሳኔዎች ልክ እንዳልሆኑ ማሰብ ትጀምራለህ። እድለቢስነት የሚያጋጥምህ ሆኖ ሳለ ውድቀት መጥፎ ውሳኔዎችን እንደወሰኑ በማስታወስ እጅግ ብቃት ያላቸውን ሰዎች ይሸውዳቸዋል። በእድል ምክንያት ያጡትን ለማግኘት ደጋግመው የተሳሳቱ ውሳኔዎችን መወሰንና ባላቸው ሁሉ መጫወት ይጀምራሉ። ነገር ግን ይበልጥ ጠቃሚ የሆነው እድል ለስኬት ያለውን ሚና ከተረዳን ከእድለቢስነት ሚና ራሳችንን ይቅር ማለትና ውድቀቶችን ስንመዝን ለመረዳት ቦታ መተው ይሆናል የሚለው ነው። ምንም ነገር ጥሩ እንደሚመስለው ወይም መጥፎ እንደሚመስለው አይደለም። ምዕራፍ 3 ያለኝ አይበቃኝም። ሀብታም ሰዎች የእብደት ስራዎችን ሲያደርጉ። የቫንጋርድ ኩባንያ መስራች ጆን በ2019 ህይወቱ አልፏል። ብዙዎቻችን በአስተውሎት ስለማንመለከተው ነገር የሚያወሳ ታሪክ ተናግሮ ነበር። በቫልተር ደሴት በአንድ የሄንድ ፈንድ ስራ አስኪያጅ ቢሊዮነር በተደረገ የራት ግብዣ ላይ ጆን ለጓደኛው ጆሴፍ ሄለር እጅግ በጣም ተወዳጅ በሆነው ልብ ወለድ መጽሐፉ ላይ እንደጻፈው እርሱ ዘመኑን ሁሉ ለፍቶ ያላገኘውን በአንድ ቀን ብቻ ጋበዛቸው። ብዙ ገንዘብ እንዳገኘ ነገረው። ሄለን መለሰ፣ አዎን፣ ግን እሱ የማይኖረው እኔ ያለኝ አንድ ነገር አለ። ይህም ያለኝ ይበቃኛል ማለት ነው። ያለኝ ይበቃኛል ወይም ይበቃል ማለት በዚህ ግርማ ሞገስ ባለው ተራ አገላለጥ ተደነቁ። ስለ ሁለት ምክንያቶች። አንድ፣ በራሴ በህይወቴ የተሰጠኝ ብዙ ነገር አለ። ሁለት፣ ጆሴፍ ሄለር ያለው እጅግ በጣም ትክክል ሊሆን ይችላል። የማህበረሰባችንና በመካከላችን ያሉ እጅግ በጣም ሀብታምና እጅግ ከፍተኛ አቅም ያላቸው የብዙዎች ዋና መገለጫ የሆነው በዚህ ዘመን ይበቃል የምንለው ገደብ ያለ አይመስልም። አብዛኞቻችን $100 ሚሊዮን አይኖረንም። ነገር ግን ይህን መጽሐፍ ከሚያነቡ ሰዎች ቀላል የማይባል ፐርሰንት በህይወታቸው የሆነ ወቅት የሚያስፈልጋቸውን ወሳኝ ነገርና የሚፈልጓቸውን ብዙ ነገሮች ለማሟላት በቂ የሆነ ደሞዝ ወይም ገንዘብ ያገኛሉ ወይም ይኖራቸዋል። ከነዚህ ሰዎች አንዱ ከሆንክ የሚከተሉትን ጥቂት ነገሮችን አስታውስ። አንደኛ፣ እጅግ ከባዱ የፋይናንስ ክህሎት የመዳረሻ ግብን ማግኘት ነው፣ ወይም ያለኝ ይበቃል ማለትን መማር ነው። ይህ እጅግ በጣም ጠቃሚ ከሆኑ ነገሮች አንዱ ነው። ከውጤቶቹ ጋር የምትጠብቀው ነገር ከፍ እያለ ከሄደ ለበለጠ ተጨማሪ ለመጣር ምክንያት የለም። ምክንያቱም ሌላ ጥረት ካደረክም በኋላ ተመሳሳይ ስሜት ነው የሚሰማ። ብዙ የማግኘት ጣዕም፣ ብዙ ገንዘብ፣ ብዙ ስልጣን፣ ብዙ ክብር የማግኘት ጣዕም ከእርካታ ይልቅ ይበልጥ ምኞትን የሚፈጥር ከሆነ ጎጂ ነው። ይሄኛው መንገድ አንድ እርምጃ ወደፊት በተራመድን ቁጥር የመዳረሻ ግባችንን 2 እርምጃ ወደፊት እንዲርቅ ያደርገዋል። ይህ ደግሞ ወደ ኋላ እንደቀረ እንዲሰማ ያደርጋል። እናም ከግብ ለመድረስ ብቸኛው መንገድ በጣም ከፍተኛ የሪስክ መጠን መውሰድ እንደሆነ ይሰማሃል። ሁለተኛ፣ ራስን ከሌላ ጋር ማወዳደር ችግር ነው። በአመት $500,000 የሚያገኝ አንድ ጀማሪ የቤዝቦል ተጫዋች በማንኛውም ትርጓሜ ሀብታም ነው። ነገር ግን ይህ ተጫዋች በማይክ ትራውት ለ12 ዓመት $430 ሚሊዮን በተፈራረመበት ተመሳሳይ ክለብ ውስጥ ይጫወታል እንበል። ራስን በማወዳደር ጀማሪው ተጫዋች አይረካም። ከዚያም ስለ ማይክ ትራውት ያስባል። በአመት $36 ሚሊዮን እጅግ በጣም ከፍተኛ የገንዘብ መጠን ነው። ነገር ግን በ2018 እጅግ በጣም ከፍተኛ ተከፋይ የሄጅ ፈንድ ስራ አስኪያጅ ዝርዝር ውስጥ ለማስገባት በአመት ቢያንስ $430 ሚሊዮን ማግኘት ይኖርበታል። እንደ ትራውት ያሉ ሰዎች እንደዚያ ነው የሚያስቡት ወይም ራሳቸውን የሚያወዳድሩት። አንድ ጓደኛዬ በየአመቱ ለጉብኝት ወደ ላስ ቬጋስ ይሄዳል። የሆነ አመት አንድን ደላላ እንዲህ ብለው ጠየቀው፣ ምን አይነት ቁማሮችን ነው የምትጫወተው? ምን አይነት ካዚኖ ነው የምትጫወተው? ደላላው እውነቱን መለሰ። በላስ ቬጋስ ካዚኖ የማሸነፍ ብቸኛው መንገድ እንደገባ ቶሎ መውጣት ብቻ ነው። ከቆየ የያዝከውን ሁሉ በቁማር ትበላለህ። ከሌሎች ሰዎች ሀብት ላይ ለመድረስ የምንሞክረው ጨዋታ ልክ እንደዚሁ ነው። ምንም ያህል እንኳን ብታገኝ ካንተ ከፍ ያላለና መፈለግህን አታቆምም። ሶስተኛው፣ በቂ ማለት በጣም ትንሽ ማለት አይደለም። በቂ አለኝ ማለት ሐሳብ መልካም እድልና እጅ ላይ ያለን አማራጭ የመተው ወግ አጥባቂነት ሊመስል ይችላል። እንደዚያ ነው ብዬ ግን አላስብም። ይበቃኛል ማለት እንዲያውም ተቃራኒውን መረዳት ነው። ሁሌም የሚጨምር የማይጠግብ ፍላጎት ከምትጸጸትበት ደረጃ ላይ ያደርሳል። ምን ያህል ምግብ መብላት እንደምትችል ለማወቅ ብቸኛው መንገድ እስክትታመም ድረስ መብላት ነው። በጣም ጥቂቶች ብቻ ይህንን ሞክረውታል። ምክንያቱም የትኛውም ምግብ ጥሩ ከመሆኑ በላይ
ማስመለስ ያማል። ሰዎች እስኪያማቸው ድረስ ባይበሉም ቢዝነስ ላይ ግን የሚሆነው ከዚህ በተቃራኒ ነው። ማንም ጠገብኩ ብሎ ገንዘብ መሰብሰቡን አያቆምም። እናም ብዙዎች ሲከስሩ ወይም እንዲያቆሙ ሲገደዱ ብቻ የበለጠ መፈለጋቸውን ያቆማሉ። ምንም ያህል የሚያስገኝ ቢሆንም ለአደጋ የማናጋልጣቸው ብዙ ነገሮች አሉ። ከእስር ቤት ከወጣ በኋላ ረጃት ጉብታ ለኒውዮርክ ታይምስ ያገኘውን ትምህርት ተናግሯል። ከምንም ነገር ጋር በጣም በጥብቅ አትተሳሰር። ከክብርህም ይሁን ከስኬቶች ወይም ከማንኛውም ነገር ጋር። አሁን ስለዚህ ነገር አስባለሁ። እንደዚያ እንዳደርግ ያደረገኝ ምንድን ነው? አዎ ይህ ነገር ትክክል ባልሆነ መንገድ መልካም ስሜን አጥፍቶታል። ክብርን ስፈልግና የተሻለ ሀብትን ሳሳድድ አጥብቄ ከፈለግኩት ክብር ተለያየሁ። ክብር እጅግ በጣም ውድ ነው። ነፃነትና በራስ መመራት እጅግ በጣም ውድ ነው። ቤተሰብና ጓደኞች እጅግ በጣም ውድ ናቸው። እንዲወዱ በምትፈልጋቸው ሰዎች መወደድ እጅግ በጣም ውድ ነው። ደስታ እጅግ በጣም ውድ ነው። እናም ያንተ ከፍተኛው ስኬት እነዚህን ነገሮች ለመጠበቅ እነርሱን ሊጎዱ የሚችሉ ሪስኮችን ከመውሰድ መቆጠብ ያለብህን ጊዜ ባወቅክ ጊዜ ነው። ይህም ሊሆን የሚችለው በቃኝ፣ ያለኝ ይበቃኛል ማለትን ስታውቅ ነው። መልካሙ ዜና በቂ የሆነን ነገር ለመገንባት የሚያስፈልገን ኃይለኛ መሳሪያ በሚያስደንቅ ሁኔታ በጣም ቀላል ነው። ክብርን እስክታጣም ድረስ ሪስክ መውሰድ አይጠበቅብህም። እንዴት እንደሆነም በቀጣይ ምዕራፍ እንመለከታለን። ምዕራፍ 4 የዳግም ርቢ ውጤት ኮምፓውንድ ኢንተረስት። ከዋረን ቦፌት 84.5 ቢሊዮን ዶላር የተጣራ ሀብት 81.5 ቢሊዮን ዶላር የመጣው ከ65ኛው ዕድሜ በኋላ ነው። አእምሯችን እንደዚህ ያሉ ድንቅ ነገሮችን ለማካሄድ የተገነቡ አይደሉም። አንድ ነገር ዳግም ከተባዛ ጥቂት በጥቂት ማደግ ወደፊት ለሚገኝ እድገት ጉልበት ሆኖ ካገለገለ አእምሮ ማሰብ ከማይችለው እጅግ ከፍተኛና እጅግ ልዩ ወደ ሆኑ ውጤቶች ሊያመራ ይችላል። እንዲሁም እድገት ከየት እንደሚመጣና ምን ነገር ወደ እርሱ ሊወስድ እንደሚችል የሚቻለውን ነገር ዝቅ አድርገ መመልከት ነባራዊ እውነታን የሚያጠፋ ይሆናል። እንዲህም ገንዘብ ይሰራል። ከ2000 የሚበልጡ መጻሕፍት ዋረን በፌት ሀብቱን እንዴት እንደገነባው ማስታወሻ ሆነዋል። አብዛኞቹ በጣም አስደናቂዎች ናቸው፣ ነገር ግን በጣም ጥቂቶቹ ብቻ ለዚህ እጅግ በጣም ቀላል ለሆነ እውነታ በቂ ትኩረት ሰጥተዋል። የዋረን በፌት ሀብት የመጣው ዝም ብሎ ጥሩ ኢንቨስተር ስለሆነ አይደለም፣ ገና ከልጅነቱ ጀምሮ ጥሩ ኢንቨስተር በመሆኑ እንጂ። ይህንን እየጻፍኩ ባለሁበት ወቅት የዋረን በፌት የተጣራ ሀብት 84.5 ቢሊዮን ዶላር ነው። ከዚህ ውስጥ 84.2 ቢሊዮን ዶላሩን ያገኘው ከ50ኛ ዓመቱ በኋላ ነው። 81.5 ቢሊዮን ዶላሩ የመጣው በ60ዎቹ አጋማሽ ዕድሜው ለጡረታ ከደረሰ በኋላ ነው። ዋረን በፌት እጅግ በጣም የሚደንቅ ኢንቨስተር ነው። ስኬቱን በሙሉ ለኢንቨስትመንት ችሎታውና ክህሎቱ ከሰጠህ ግን አንድ ዋና ነገር ትዘነጋለህ። የስኬቱ ዋና ነገር ለ3 ክፍለ ዘመን አስደናቂ ኢንቨስተር መሆኑ ነው። ገንዘብን ኢንቨስት ማድረግ በ30 ዓመቱ ቢጀምርና በ60 ዓመቱ ጡረታ ቢወጣ ኖሮ ስለ እርሱ ብዙ ሰው ባላወቀ ነበር። እዚህ ላይ ልንወስደው የሚገባው ተግባራዊ ምክር ይህ ነው። ስለ ዳግም ማብዛት ወይም ኮምፓውንድ ኢንተረስት ጥልቅ ያልሆነ አስተሳሰብ ለብዙ የንግድ ቅሬታዎች፣ የመጥፎ ስትራቴጂዎችና ስኬታማ ለነበሩ ነገር ግን በመጨረሻ ውጤታማ ላልሆኑ የኢንቨስትመንት ሙከራዎች ዋና ምክንያት ነው። እጅግ ከፍተኛ የኢንቨስትመንት ትርፍ ለማግኘት ሙሉ አቅማቸውንና ጥረታቸውን የተጠቀሙ ሰዎችን መውቀስ አንችልም። ይህ በደመነፍሳዊ እሳቤ ሀብታም ለመሆን እጅግ በጣም ምርጡ መንገድ ይመስላል። ነገር ግን ጥሩ ኢንቨስትመንት ግዴታ እጅግ በጣም ከፍተኛ ትርፎችን ማግኘት ማለት አይደለም። ምክንያቱም እጅግ በጣም ከፍተኛ ትርፎች የማይደገሙ የአንድ ጊዜ ብቻ ጣሪያዎች የመሆን እድል አላቸው። ጥሩ ኢንቨስትመንት በጣም ጥሩ ትርፍ በማግኘት ተጣብቀ የምታስቀጥለውና እጅግ በጣም ለረጅም ጊዜ በተከታታይ የሚደጋገም መሆን አለበት። ይሄኔ ነው የዳግም ማብዛት ወይም ኮምፓውንድ ኢንተረስት ከተካሄደ ከፍተኛ ደረጃ ደረሰ የምንለው። የዚህ ተቃራኒ ደግሞ ሊቀጥል የማይችል እጅግ ከፍተኛ ትርፎችን ማግኘት አሳዛኝ ወደ ሆኑ ታሪኮች ያመራናል። እነዚህን ለመናገር የሚቀጥለውን ምዕራፍ ያስፈልገናል። ምዕራፍ 5 ሀብታም መሆንና ሀብታም ሆኖ መኖር። ጥሩ የመዋለ ንዋይ ፍሰት ግዴታዊ ተግባር ጥሩ ውሳኔዎችን መወሰን ብቻ አይደለም።
በቀጣይነት ያለማቋረጥ ዝቅ ያለ ማለት ጭምር ነው እንጂ። ሀብታም ለመሆን ሚሊዮን መንገዶች አሉ። ይህንንም እንዴት ማድረግ እንደሚቻል በርካታ መጽሐፍ ተጽፈዋል። ነገር ግን ሀብታም ሆኖ ለመኖር አንድ መንገድ ብቻ አለ፣ የተወሰነ የስስትና የስጋት ጥምረት። የፎርብስ 400 እጅግ በጣም ሀብታም አሜሪካውያን ዝርዝር በ10 ዓመት ውስጥ በሞት ወይም ለሌሎች የቤተሰብ አባላት ገንዘብ በማስተላለፍ ባልሆነ ምክንያት በአማካኝ 20% ገደማ ቅያሬ አለው። ካፒታሊዝም ከባድ ነው። ነገር ግን ይህ ከሚሆንበት ምክንያቱ አንዱ ገንዘብን ማግኘትና ገንዘብን መያዝ ሁለት የተለያዩ ክህሎቶች ስለሆኑ ነው። ገንዘብን ማግኘት ሪስክ መውሰድን፣ ተስፈኛ መሆንንና ራስን እዚያ ነገር ላይ ማዋልን ይጠይቃል። ገንዘብን መያዝ ግን ሪስክ የመውሰድ ተቃራኒ ነው። ትሁት መሆንንና የሰራኸው በቅጽበት ሊወሰድ እንደሚችል መፍራትን ይጠይቃል። ጠንቁቅነትና ቆጣቢነትንም ይጠይቃል። የሰራኸው ገንዘብ በተወሰነ መጠን እድለኝነት እንዳለበት ማወቅና ባለፈ ያመጣኸው ስኬት እንዲሁ ያለማቋረጥ እንደሚደጋገም በሙሉ አለመተማመንን ይጠይቃል። ናሲብ ታሌብ እንዲህ ሲል አስቀምጦታል። ጫፍ ላይ መሆንና ለመቀጠል መልፋት ሁለት የተለያዩ ነገሮች ናቸው። ለአንደኛው ሁለተኛው ያስፈልገዋል። ከስረትና ውድቀትን ማስወገድ ያስፈልጋል፣ በምንም ያህል ዋጋ ቢሆን። የመቀጠልን የማስቀጠልን አእምሮአዊ እሳቤ እውናዊ ዓለም ላይ መተግበር ሶስት ነገሮችን እንድናስተውል ያደርገናል። የመጀመሪያው ብዙ ትርፍን ከመፈለግ ይልቅ የተረጋጋ የሀብት ሁኔታ የተሻለ ነው። የተረጋጋ የሀብት ሁኔታ ሲኖረኝ በቀላሉ አልሰበርም። በቀላሉም ካልተሰበርኩ ብዙ ትርፍን በጊዜ ሂደት አገኛለሁ። ምክንያቱም ገንዘቤ ቀስ በቀስ ራሱን እስኪያራባ ድረስ በቢዝነስ ውስጥ መቆየት እችላለሁ። ሁለተኛው ማቀድ ጠቃሚ ነገር ነው። ነገር ግን የማንኛውም እቅድ እጅግ በጣም አስፈላጊው ክፍልና ጠቃሚው ነገር እንደ እቅዱ መሰረት ባይሄድ ብሎ እቅዱ ላይ ማቀድ ነው። ሶስተኛው ጥንቁቅ ስብዕና መያዝ ወይም ለወደፊቱ ተስፈኛ መሆን። ነገር ግን እቅድ ላይ እንዳትደርስ ስለሚከለክል ነገር ማሰብ በጣም ጠቃሚ ነው። አንዳንዴ አስባለሁ ተራማጅ የለውጥ ሰው በትዕቢቱ ምክንያት የሚከፍለው ዋጋ ምን ያህል ብዙ ነው። በባለምጡቅ አእምሮ ሰዎች የመጡ እጅግ በርካታ ጥፋቶች ምክንያታቸው ሲጠና በቀጥታ ከአእምሮ መታበይ ጋር የተገናኘ ነው። መታበይ በየትም በሁሉም ሰው ዘንድ ያለ ነው። ከባድ በሽታ ነው ይለናል ጄሲ ሊቦር። በቀጣይ እድገት በችግር መካከል እንደሚቻል ለመቀበል በጣም ከባድ የሚሆንበትን ሌላኛውን መንገድ እንመለከታለን። ይህ ጠቃሚ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ላይክ፣ ሼር በማድረግ ቻናሉንም ሰብስክራይብ በማድረግ ቤተሰብ እንሁን። ምዕራፍ 6 ታሸንፋለህ። በሆነ ወቅት ግማሹን ያህል ጊዜ ልትሳሳት ትችላለህ። ነገር ግን አሁንም ሀብት የመስራት እድል አለ። ላለፉት 30 ዓመታት በዚህ ጉዳይ ላይ በጣም እየተቸገርኩ ነበር። አሁን የማስበው ቀላል ሂሳብ ይህ ነው። የተወሰኑ ፕሮጀክቶች ይሰራሉ፣ የተወሰኑ አይሰሩም። በአንዳቸውም ላይ መጨነቅ አይገባም። እናም በሚቀጥለው ፕሮጀክት ላይ አትኩረ ስራ። የፊልም ተዋናዩ ብራድ ፒት ሽልማት ሲቀበል የተናገረው ነው። በ1936 ሃንስ በርግዊን የናዚ ጀርመንን ለቆ ወጣ። ኑሮውን በአሜሪካ አደረገ። በካሊፎርኒያ ዩኒቨርሲቲ ስነ ጽሑፍን አጠና። በርካታ መረጃዎች እንደሚያሳዩት በልጅነቱ የተለየ ተስፋና ችሎታ አላሳየም። ነገር ግን በ1990ዎቹ በየትኛውም መለኪያ በርግዊን ከሁል ጊዜ እጅግ በጣም ስኬታማ የጥበብ ሥራ ነጋዴዎች መካከል አንዱ ነበር። በ2000 በርግዊን ከሰበሰባቸው ከፒካሶ፣ ኮብራክ፣ ክሊኒ፣ ከማቲስ የጥበብ ሥራዎች የተወሰነውን ለጀርመን መንግስት ከ100 ሚሊዮን ዩሮ በበለጠ ገንዘብ ሽጧል። ጀርመኖች ስጦታ ነው ብለው እንዲያስቡ ያደረጋቸው ጥሩ ድርድር ነበር። የጥበብ ሥራዎች ስብስብ የግሉ ገበያ መጠን ከ1 ቢሊዮን ዶላር ይበልጣል። አንድ ግለሰብ ይህን ያህል እጅግ ከፍተኛ የጥበብ ሥራዎችን መሰብሰብ መቻሉ እጅግ የሚያስደንቅ ነው። ጥበብ እንደ ግለሰብ አተያይ የሚወሰን ነው። የሆነ ሰው አስቀድሞ ገና በልጅነቱና በወጣትነት ዕድሜው እንዴት የክፍለ ዘመኑ እጅግ በጣም የሚፈለጉ ሥራዎች እንደሚሆኑ ሊያውቅና ሊተነብይ ቻለ። ብቃት ልትል ትችላለህ፣ እድል ልትል ትችላለህ። ልክ እንደ በርግዊን ማንኛውም ሰው በህይወቱ ከሚያገኛቸው ሥራዎች ምናልባትም 99% በጣም ጥቂት ጠቀሜታ ያላቸው ነው የሚሆኑት። ነገር ግን ቀሪው 1% ልክ እንደ ፒካሶ ያለ ሥራ ከሆነ ሌላው አያስጨንቅም። እጅግ በጣም ብዙ ጊዜ በርግዊን ሊሳሳት ይችላል። ነገር ግን በመጨረሻ እጅግ በሚያስደንቅ ሁኔታ
ትክክል ሊሆን ይችላል። በቢዝነስ እና በኢንቨስትመንት ብዙ ነገሮች በዚህ መንገድ ነው የሚሰሩት። የማሳኪያ ተግባራት ሎንግ ቴልስ የስኬትና የውጤትን አብዛኛውን ነገር የሚወስኑት ጥቂት ተግባራትና ክዋኔዎች በፋይናንስ ላይ እጅግ ከፍተኛ ተጽዕኖ አላቸው። አርአያ የሚሆኑ ሰዎችን ስኬቶች ስንመለከት ስኬታቸው የመጣው ከብዙ ድርጊቶች ትንንሽ ፐርሰንት እንደሆነ እንዘነጋለን። ይህ የገዛ የራሳችንን ውድቀቶች፣ ሽንፈቶችና ተግዳሮቶች የሆነ ስህተት እየሰራን እንደሆነ እንድናስብ ያደርጉናል። ነገር ግን ብዙ ጊዜ ስኬታማ ሰዎች እንደሚሆኑት ስህተት ልንሆን ትክክልም ልንሆን እንችላለን። ትክክል በነበሩበት ጊዜ ይበልጥ ትክክል ሊሆኑ ይችላሉ። ነገር ግን ልክ እንዳንተ ያህል ስህተት ሰርተው ሊሆን ይችላል። ጠቃሚ የሆነው ነገር ትክክል ወይም ስህተት መሆን አይደለም አለ ጆርጅ ሶርስ በአንድ ወቅት። ትክክል ስትሆን ምን ያህል ገንዘብ ትሰራለህ፣ ስህተት ስትሆን ምን ያህል ገንዘብ ታጣለህ የሚለው ነው እንጂ። ግማሹን ያህል ጊዜ ስህተት ብትሆን ገና ሀብት የመስራት እድል አለ። በምንኖርበት ጋላክሲ 100 ቢሊዮን ፕላኔቶች አሉ። ነገር ግን እስከምናውቀው ድረስ በአንዱ ብቻ ህይወት ያላቸው ፍጥረታት ይኖሩበታል። ይህ የምታነበው መጽሐፍ ማሰብ እስከምትችለው እጅግ የረዥም ጊዜ ሙከራዎችና ጥረቶች ውጤት ነው። ይህ ልንደሰትበት የሚገባ ነው። በቀጣይ ገንዘብ ይበልጥ ምን ያህል ደስተኛ እንደሚያደርግህ እናያለን። ምዕራፍ 7 ነፃነት። ጊዜን እንደፈለግከው መጠቀም መቻል ገንዘብ የሚሰጥ እጅግ ከፍተኛው ክፍያ ነው። እጅግ ትልቁ ሀብት ጠዋት ተነስቶ ዛሬ የምፈልገውን ማንኛውንም ነገር ማድረግ እችላለሁ የማለት ችሎታ ነው። ሰዎች በጣም ደስተኛ ለመሆን በጣም ሀብታም መሆን ይፈልጋሉ። ደስታ ውስብስብ ጉዳይ ነው፣ ምክንያቱም ለእያንዳንዱ ሰው የተለያየ ነው። ነገር ግን ለደስታ የጋራ የሆነ ነገር ካለ የሁሉም ደስታ መጋቢ ሰዎች ህይወታቸውን መቆጣጠር መፈለጋቸው ነው። ስትፈልግ ከፈለግከው ጋር እስከፈለግከው ጊዜ ያህል የፈለግከውን የማድረግ ችሎታ በምንም ያህል ዋጋ ሊተመን አይችልም። ገንዘብ የሚሰጠው እጅግ ከፍተኛው ክፍያ ነው። ከደሞዝ በላይ፣ ከቤት ትልቅነት በላይ፣ ስራ ካለው ክብር በላይ ማድረግ የምትፈልገውን መቼ እንደምትፈልገው ከማን ጋር ማድረግ እንደምትፈልግ መወሰንና መቆጣጠር መቻል ሰዎችን ደስተኛ የሚያደርጋቸው እጅግ ዋና የህይወት ዘይቤ አካል ነው። የገንዘብ እጅግ ከፍተኛው ጥቅም ይህንን በደንብ መግለጽ አይችልም። ጊዜህ ላይ የበላይነት እንዲኖር የማድረግ ጥቅሙ ነው። ደረጃ በደረጃ የነፃነትና በራስ የመወሰን መብትን የሚሰጥ በምታደርገው ነገርና መቼ ማድረግ በምትችለው ላይ የበላይነት የሚሰጥ ያጠራቀምከው በእጅ ያለው ሀብት ነው። ትንሽዬ የሀብት መጠን ማለት ስትታመም ብዙ ሳትጨነቅ ጥቂት የረፍት ቀናት የመውሰድ አቅም ነው። ትልቅ የሀብት መጠን ማለት ደግሞ ከዚህ ትንሽ ከፍ ሲል ዝም ብለህ ያገኘውን ስራ ከመስራት ተቆጥበ የምትፈልገውን ጥሩ ስራ መስራት እንድትችል ነው። ለ6 ወራት ለድንገተኛ ወጪዎች የሚሆን ገንዘብ አለ ማለት ባለቃ አትደናገጥም። ምክንያቱም አዲስ ስራ ለማግኘት የተወሰነ ጊዜ ብትወስድ ምንም እንደማትሆን ታውቀዋለህ። ከዚህ ከፍ ያለ አለ ማለት ደግሞ የጊዜ ነፃነት የሚሰጥ አነስተኛ ክፍያ ያለው ስራ ትሰራለህ። ምናልባትም አጭር የስራ ሰዓት ያለውን አሊያም የድንገተኛ ሕክምና ወጪዎችን የሚሸፍንልህና ለምታገኘው የጤና አገልግሎት ስለ ክፍያው የማትጨነቅበትን ትመርጣለህ። ከዚያም ስትገደድ ሳይሆን ስትፈልግ ጡረታ የምትወጣበትን ስራ ትመርጣለህ። የህይወት 30 ትምህርቶች በተሰኘው መጽሐፉ የአዛውንቶች ሐኪም የሆነው ካርል ከዘመናት የህይወት ልምዳቸው የተማሩት እጅግ በጣም ጠቃሚ ነገር ምን እንደሆነ ለማወቅ 1000 አዛውንት አሜሪካውያንን ቃለ መጠይቅ አድርጓል። ከዚያም እንዲህ ሲል ጽፏል። አንድም ሰው አንድም ሰው እንኳን ደስተኛ እንድትሆን የምትፈልጋቸውን ነገሮች ለመግዛት የሚያስችልህን ገንዘብ ለመስራት የምትችለውን ያህል ጠንክረ ለመስራት ሞክር አላለም። አንድም ሰው ከ1100ዎቹ እንኳን ቢያንስ በዙሪያ እንዳሉ ሰዎች ሀብታም መሆን ጠቃሚ ነው። በዙሪያ ያሉ ሰዎች ካላቸው ሀብት በላይ ካለ ደግሞ ያ እውነተኛ ስኬት ነው አላሉም። አንድም ሰው ከ1100 እንኳን ወደፊት ልታገኘው በምትፈልገው የገቢ መጠን ተመስርተ ስራህን መምረጥ ይኖርብሃልም አላሉም። ዋጋ የሰጧቸውና ጠቃሚ ናቸው ያሏቸው እነዚህ ናቸው። ትክክለኛ ጓደኝነት፣ የጓደኝነት ግንኙነት ጥራት፣ ከራስ ከሚበልጥ ነገር አካል መሆን፣ ከልጆቻቸው ጋር ያልተገደበ ጥሩ ጊዜ ማሳለፍ። ልጆች ገንዘብን ወይም ገንዘብ የሚገዛቸውን ነገር አይፈልጉም። የሚፈልጉት በፈለጉ ሰዓት አጠገባቸው እንድትሆን ነው። በዋናኝነትም ከነርሱ ጋር እንድትሆን ይፈልጋሉ ሲል ደራሲው ጽፏል። ሁሉንም ነገር ኖረውና አይተው ካለፉት ተማር። ጊዜን መምራት መቻል ገንዘብ የሚሰጠው እጅግ ከፍተኛው ክፍያ ነው። ገንዘብ ስለሚሰጠው እጅግ በጣም ዝቅተኛ ነገር አጭር ምዕራፍ እነሆ።
ምዕራፍ 8 የባለመኪና ሰው ግራ አጋቢነት። ማንም ሰው አንተ የሆንከውን ያህል ባሉ ሀብቶች አይደነቅም። የባለ 5 ኮከብ ሆቴል እንግዳ ተቀባይ ሆኜ በምሰራበት ወቅት እጅግ በጣም ጥሩ ነገር አዲስ የወጡ እጅግ በጣም ምርጥ መኪናዎችን መንዳት መቻሉ ነው። እንግዶች ፌራሪ፣ ላምቦርጊኒ፣ ሮልስ ሮይስ ሁሉንም አይነት የልዑላን መኪኖችን እየነዱ ይዘው ይመጣሉ። ከነዚህ መኪናዎች አንድ የራሴ የሆነ እንዲኖረኝ ህልሜ ነበር። ምክንያቱም ሌሎች ሰዎች ጥረህ ለፍተህ እንዳሳካኸው ጠንካራ መልእክቶችን ያስተላልፋል ብዬ አስባለሁ። እንዲህ የሚሉ ጎበዝና ምርጥ ነህ፣ ሀብታም ነህ፣ ሞገስ አለ፣ ወሳኝ ነህ፣ እኔን ተመልከት። እውነታው ግን እኔ ራሴ ብዙ ጊዜ ተመልክቻቸው አላውቅም። የመኪናውን ባለቤቶች ሁሌ የምመለከተው መኪናውን እንጂ። የሆነ ሰው ጥሩ መኪና ሲነዳ ስታዩ ዋው መኪናውን የሚነዳው ሰው በጣም የሚደንቅ ሰው ነው አትሉም? ይልቁኑ ዋው ያ መኪና ቢኖረኝ ሰዎች በጣም ጎበዝ ሰው እንደሆንክ ያስባሉ። በድንገት ሳታስቡትም ይሁን አስባችሁት ይህ ሰዎች የሚያስቡት ነው። እዚህ ላይ ተቃርኖ አለ። ሰዎች እንዲወደዱና እንዲደነቁ ለሌሎች ሰዎች መልእክት ለመስጠት ሀብታም መሆን ይፈልጋሉ። ነገር ግን በእውነታው ዓለም ብዙ ጊዜ እነዚህ ሰዎች ሀብታም የሆኑ ሰዎችን ማድነቅ ይተዋሉ። ሀብት የሚደነቅ ነገር እንደሆነ ስለማያስቡ አይደለም። ነገር ግን ለራሳቸው የመደነቅና የመወደድ ፍላጎት የራሳቸውን ሀብት እንደ መለኪያ መጠቀም ስለሚፈልጉ ነው። ልጄ ከተወለደ በኋላ የጻፍኩለት ደብዳቤ እንዲህ ይላል። በጣም ውድ መኪና፣ እጅግ በጣም ውብ ሰዓትና ትልቅ ቤት ልትፈልግ ትችላለህ። ነገር ግን እኔ እነግርሃለሁ ይህ አያስፈልግህም። የሚያስፈልግህ ከሌሎች ሰዎች ክብርና አድናቆት ነው። እናም በጣም ውድ ነገሮች እነዚህን ነገሮች ያመጣሉ ብለህ አታስብ። እነግርሃለሁ በአብዛኛው አያመጡም። በተለይ እንዲያከብሩንና እንዲያደንቁ ከምትፈልጋቸው ሰዎች። ይህን የተማርኩት እንግዳ ተቀባይ ሆኜ በምሰራበት ወቅት ነው። ሁሉም ሰዎች ፌራሪ እየነዱ ወደ ሆቴሉ ሲመጡ አተኩሬ ስመለከት ሲያዩኝ ምን እንደማስብ ማሰብ ጀመርኩ። በሄዱበት በማንኛውም ቦታ ሁሉ ሰዎች አተኩረው ይመለከቷቸዋል። እነርሱም እንደሚወዱት እርግጠኛ ነኝ። የተደነቁ እንደሚመስላቸውም እርግጠኛ ነኝ። ነገር ግን ስለ እነርሱ እንደማላስብ ወይም እንዳልተመለከትኳቸው ያውቃሉ። መኪናው ላይ ብቻ አተኩሬ እንደተመለከትኩና ራሴን ከሹፌሩ ቦታ ላይ ሆኜ ማየቴንስ ያውቃሉ። እኔም ሆነ ሌሎች ሰዎች በመኪናው የምንደነቅ ሰዎች ምንም ትኩረት እንዳልሰጠናቸው ሹፌሩን እንዳልተመለከትን ሳያውቁ ነው አድናቆትን እንደሚያመጣላቸው በማሰብ ትልቅ መኪና የገዙት፣ ይህን የሚያክል ፌራሪ የገዙት። ይህ ተመሳሳይ ሐሳብ በትልልቅ ቤቶችም ለሚኖሩ ይሰራል። አዎ በእርግጠኝነት ጌጣጌጦችና አልባሳትንም እንደዛው። እዚህ ላይ ላስተላልፈው የፈለግኩት ሐሳብ ሀብት መፈለግ ስለማቆም አይደለም፣ አሊያም እጅግ ውድ መኪኖችን መፈለግ ስለማይገባም አይደለም። ሁለቱንም እወዳቸዋለሁ። ሰዎች በጥቅሉ በሌሎች ለመከበርና ለመደነቅ መነሳሳታቸው በውስጣቸው ያለ ረቂቅ መረዳት ነው። ነገር ግን ይህን በመፈለግ እጅግ በጣም ውድ ነገሮችን ለመግዛት ገንዘብን መጠቀም ከምናስበው በላይ የሚያስገኝልን እጅግ በጣም ትንሽ ነገር ነው። ክብርና አድናቆት ግብ ከሆነ እንዴት እንደምትፈልገው ጠንቁቅ ሁን። ትሁት መሆን፣ ደግነት፣ ሰው መውደድ ብዙ ክብር ያመጣልሃል። ከየትኛውም ነገር በላይ፣ ከየትኛውም ኃይል በላይ። ስለ ፌራሪ መኪናዎች አውርተን አልጨረስንም። በቀጣዩ ምዕራፍ እጅግ በጣም ውድ የሆኑ መኪኖች፣ የባለመኪና ሰው ግራ አጋቢነት ሌላኛው ታሪክ አለ። ምዕራፍ 9 ሀብት የሚታየው ነው። ምን ያህል ገንዘብ እንዳለ ለሰዎች ለማሳየት ገንዘብን መዋል ያነሰ ገንዘብ እንዲኖር የሚያደርግ እጅግ ፈጣን መንገድ ነው። ገንዘብ ብዙ ምሰጦች አሉት። በጣም ጠቃሚ የሆነው አንዱ ይህ ነው። ሀብት የማታየው ነው። መስተንግዶ ሆኜ የሰራው ጊዜ በሎስ አንጀለስ በ2000 ዓመተ ምህረት አጋማሽ ነው። ያ ዘመን ከኦክሲጂን በስተቀር ቁሳዊ ሀብት ከማንኛውም ነገር በላይ ቅድሚያ ያገኘበት ዘመን ነበር። ፌራሪ ሲያልፍ ካየ በቅጽበት የመኪናው ባለቤት ሀብታም እንደሆነ ታስባለህ፣ ምንም እንኳን ለሱ ብዙ ትኩረት ባትሰጠውም። ነገር ግን ከነዚህ ሰዎች የተወሰኑትን ማወቅ ሲጀምር ነገሩ ሁሌም እንደዛ እንዳልሆነ ተረዳው። ብዙዎች አብዛኛውን ገንዘባቸውን መኪና ላይ ያዋሉ እውነተኛ ስኬቶች የሌላቸው ናቸው። አንድ ሰው አስታውሳለሁ፣ ሮጀር እንለዋለን። የእድሜ እኩያዬ ነው። ሮጀር ምን እንዳደረገ አላውቅም። ፖርሽ በጣም ውድ የሆነ መኪና ያሽከረክራል። ይህም ሰዎች ግምቶቻቸውን እንዳያስቀምጡ አድርጓቸዋል። ከዚያም አንድ ቀን ሮጀር አሮጌ ሆንዳ እየነዳ መጣ። በሚቀጥለው ሳምንት ከዚያም በኋላ
እንዴ ያ ውድ መኪና ፖርሽ ምን ሆነ ብዬ ጠየቅኩት። የመኪናውን ብድር መክፈል ስላልቻልኩ እንደገና ለሌላ ሰው ተሸጠ ብሎ መለሰ። የማፈር ስሜት እንኳን አልነበረውም። ቀጣዩን ጨዋታ እንደሚያስተዋውቅ ሰው ነበር መልስ የሰጠው። ስለ እርሱ የነበረን እያንዳንዱ ግምት ፉርሽ ነበር። ሎስ አንጀለስ ልክ እንደ ሮጀር ባሉ ሰዎች የተሞላች ናት። $100,000 መኪና የሚነዳ ሰው ሀብታም ሊሆን ይችላል። ነገር ግን ስለ ሀብታቸው ያለህ ብቸኛ መረጃ መኪናውን ከመግዛታቸው በፊት ከነበራቸው $100,000 ያነሰ ሀብት አላቸው ወይም $100,000 ብድር አለባቸው የሚለው ነው። ስለ እነርሱ የምታውቀው ይህም ብቻ ነው። ሀብትን በምናየው ነገር ለመለካት እንሞክራለን፣ ምክንያቱም ከፊት ለፊታችን ያለው መረጃ እርሱ ስለሆነ የባንክ ሂሳባቸውን ወይም የሥራዎቻቸውን የገቢ መግለጫ ማየት አንችልም። ስለዚህም ውጫዊ መገለጫዎች ላይ ተመርኩዘን ፋይናንሻል ስኬትን እንለካለን። መኪኖች፣ ቤቶች፣ የኢንስታግራም ፎቶዎች። ዘመናዊ ካፒታሊዝም ትርፋማ ኢንዱስትሪ እስኪያደርጉት ድረስ ጎበዝ ሰዎች ያጭበረብሩበታል። ነገር ግን እውነታው ሀብት የማይታይ መሆኑ ነው። ሀብት ያልተገዙ ጥሩ መኪናዎች ናቸው፣ ያልተገዙ የአልማዝ ፈርጦች፣ ያልተደረጉ የእጅ ሰዓቶች፣ ያልተለበሱ ውድ ልብሶች ናቸው። ሀብት ወደምታያቸው ነገሮች ያልተለወጡ ገንዘባዊ ጥሬ ሀብቶች ናቸው። ዕውቋ ዘፋኝ ሪሃና እጅግ ብዙ ገንዘብ ካወጣች በኋላ ሙሉ በሙሉ ባዶ እጇን ልትቀር ነበር። እናም የፋይናንስ አማካሪዋን ከሳው ነበር። ገንዘብሽን ነገሮች ላይ ካዋልሽ ከገንዘቡ ጋር ሳይሆን ከነገሮችሽ ጋር ትቀሪያለሽ ብዬ ልነግራት ግድ ያስፈልግ ነበርን ሲል ተናግሯል። ልትስቁ ትችላላችሁ፣ መሳቅ መብታችሁ ነው። ግን መልሱ አዎ ነው። ሰዎች ሊነገራቸው ይገባል። ብዙ ሰው ሚሊዮነር መሆን እፈልጋለሁ ሲል ምናልባት በትክክል ማለት የፈለገው 1 ሚሊዮን ማውጣት እፈልጋለሁ ነው። ይህ ደግሞ በግልጽ የሚሊዮነር ትርጉም ተቃራኒ ነው። ኢንቨስተር ቢልማን በአንድ ወቅት እንዲህ ሲል ጽፏል። ሀብታም እንደሆነን እንዲሰማን ብዙ ገንዘብ በጣም ውድ በሆኑ ነገሮች ላይ እንደ ማጥፋት ያህል ቀላል አይደለም። ነገር ግን ሀብታም የመሆን መንገድ ገንዘብ ሲኖር ማውጣትና ገንዘብ ሳይኖር ሲቀር አለማውጣት ነው። ይህን ያህል ቀላል ነው። እጅግ በጣም ጥሩ ምክር ነው። ነገር ግን ብዙ ርቀት አይወስደንም። ሀብታም የመሆን ብቸኛው መንገድ ያለህን ገንዘብ አለማጥፋት ነው። ሀብትን የማከማቸት ብቸኛው መንገድ ብቻ አይደለም፣ ትክክለኛው የሀብት ትርጓሜም ይህ ነው። ዓለም ምስኪን በሚመስሉ ግን እውነተኛ ሀብታም በሆኑና በብድርና በዕዳ ብረት ምጣድ ላይ የሚኖሩ ግን ሀብታም በሚመስሉ ሰዎች የተሞላች ናት። እናም በፍጥነት የሌሎችን ሰዎች ስኬት ስትገመግምና የራስን ግቦች ስታስቀምጥ በአእምሮ ይህን አስተውል። ሀብት ለምትፈልገው የምታወጣው ካልሆነ እንግዲያው ጠቀሜታው ምንድን ነው ካልከኝ፣ ገንዘብ መቆጠብ እንደሚገባ ላሳምንህ። ምዕራፍ 10 ገንዘብ ቆጥብ። መቆጣጠር የምትችላቸው ነገሮች ብቻ የምትፈልገውን ነገሮች ያሳኩልሃል የሚለው እንዴት ድንቅ ነው! ገንዘብ እንድትቆጥብ እስቲ ልንገርህ። ብዙ ጊዜ የሚፈጅ አይደለም፣ ነገር ግን ከባድ ሥራ ነው። ገንዘብ እንዲቆጥቡ ሰዎች ሊነገራቸውና ሊበረታቱ ይገባል። ብዙዎችም በዚህ መንገድ ተጠቅመዋል። ከተወሰነ የገቢ መጠን በላይ የሚያገኙ ሰዎች በ3 ይመደባሉ። የሚቆጥቡ፣ መቆጠብ እንደሚችሉ የሚያስቡና መቆጠብ እንዳለባቸው የማያስቡ። ይህ ለመጨረሻ ሁለቱ ነው። የመጀመሪያው ሐሳብ ግልጽ ነው፣ ግን በቀላሉ ይታለፋል። ሀብት መገንባት በምታገኘው ገቢ ወይም በኢንቨስትመንት ትርፍህ አይወሰንም፣ በቁጠባ መጠን ነው እንጂ። የኢንቨስትመንት ትርፎች ሀብታም ሊያደርጉ ይችላሉ። የሆነ የኢንቨስትመንት ስትራቴጂ ወደፊት ይሰራል ወይ? ለምን ያህል ጊዜ ይሰራል? ገበያዎች በተለመደው መልኩ ይቀጥላሉ ወይ? ህይወት በምናልባት የተሞላ ነው። የወደፊት ውጤቶች በስጋት የተሸፈኑ ናቸው። የግል ቁጠባዎችና የገንዘብ ጥንቁቅነት፣ የፋይናንስ ቁጠባና ውጤታማነት በቁጥጥር ስር ያሉ የገንዘብ ሂሳባዊ ቀመር ክፍሎች ናቸው። እናም ዛሬ የሆኑትን ያህል ወደፊትም 100% ውጤታማ የመሆን እድል አላቸው። ሀብት ግንባታን ይበልጥ ብዙ ገንዘብ የሚጠይቅ ወይም ከፍተኛ የኢንቨስትመንት ትርፎች የሚፈልግ አድርገህ የምታስብ ከሆነ በ1970ዎቹ እንደነበሩት የነዳጅ ምጽአት ነጋሪዎች ጨለምተኛ ልትሆን ትችላለህ። ወደፊት የምትሄድበት መንገድ ከባድና ከቁጥጥር ውጭ የሚሆን ይመስላል። በራስህ በገንዘብ ቆንጣጭነትህና በትንሽ ገንዘብ ውጤታማነትህ የሚወሰን እንደሆነ የምታስብ ከሆነ መዳረሻ በጣም ግልጽ ነው። ሀብት ካገኘኸውና ካጣኸው የተረፈው ስብስብ ነው። ያለ ከፍተኛ ገቢ ሀብት መገንባት ስለምትችል፣ ዳሩ ግን ያለ ከፍተኛ የቁጠባ መጠን ሀብት የመገንባት እድል ስለሌለ የትኛው ይበልጥ ወሳኝ እንደሆነ
ግልጽ ነው። በዋናኝነት የሀብት ጥቅም መታየት ያለበት ከሚያስፈልገው አንጻር ነው። አንተና እኔ ተመሳሳይ የተጣራ ሀብት አለን እንበል እና ደግሞ አንተ ከኔ የተሻለ ኢንቨስተር ነህ እንበል። እኔ በአመት 8 በመቶ ትርፍ አገኛለሁ፣ አንተ ደግሞ በአመት 12 በመቶ ትርፍ ታገኛለህ እንበል። ነገር ግን እኔ ገንዘቤ ላይ በጣም ውጤታማ ነኝ። ደስተኛ ለመሆን ከማገኘው ገንዘብ ግማሽ ያሉን ብቻ ነው የሚያስፈልገኝ። ያንተ ያኗኗር ዘይቤ ግን ከምታገኘው ሀብት ጋር በእጥፍ ይጨምራል እንበል። ምንም እንኳን ጥሩ ኢንቨስተር ባልሆንም ካንተ እሻላለሁ። ምንም እንኳን ዝቅተኛ ትርፍ ባገኝም እኔ ከኢንቨስትመንቴ የበለጠ በትንሽ ገንዘብ ደስተኛ መሆንን ማወቅ ባለህና በምትፈልገው መካከል ልዩነት ይፈጥራል። ይኸውም ገቢን በመጨመርና በማሳደግ ከምታገኘው ልዩነት ጋር ተመሳሳይ ነው። ነገር ግን የመጀመሪያው ቀላልና ይበልጥ በራስህ በቁጥጥር ስር ያለ ነው። ከፍተኛ የቁጠባ መጠን ማለት የምትችለውን ያህል ወጪን ዝቅተኛ ማድረግ ነው። ወጪዎችን ዝቅተኛ ማድረግ ማለት ደግሞ ብዙ ብታወጣ ኖሮ ከሚኖርህ በበለጠ ከፍ ያለ ቁጠባ ይኖርሃል ማለት ነው። ትልቅ የኢንቨስትመንት ትርፎችና ወፍራም የደሞዝ ክፍያዎች ሲገኙ የሚያስደንቁ ናቸው። የተወሰኑ ሰዎች ያሳኳቸዋል። ነገር ግን በጣም ከፍተኛ ጥረት ያለው በፋይናንሻል ሂሳባዊ እኩሌታ በአንደኛው ጎን ብቻ መሆኑና በሌላኛው ጎን ብዙ ጥረት አለመደረጉ ለብዙዎች እድል ነው። ከሆነ የገቢ መጠን ላይ ከደረስክ በኋላ የሚያስፈልግ ከወስዋሽ አእምሮ፣ ኢጎ፣ ፍላጎትና ጥያቄ በታች ያለ ነገር ነው። ማንኛውም ሰው መሰረታዊ ነገሮች ያስፈልጉታል። እነርሱ ከተሟሉ በኋላ የምቾት መሰረታዊ ነገሮች ሌላኛው ደረጃ አለ። እነዚህን ስታልፍ ደግሞ ምቾት ያላቸው አዝናኝና ከፍ አድራጊ መሰረታዊ ነገሮች አሉ። ነገር ግን ከዝቅተኛ ቁሳዊ ደረጃ በላይ ብዙ ማውጣት በአብዛኛው የወስዋሽ አእምሮ ኢጎ ማንነት መገለጫ ነው። ለሰዎች ሀብት እንዳለ ወይም እንደነበረ ለማሳየት ገንዘብን የምታወጣበት መንገድ ነው። በዚህ መንገድ አስበው። ቁጠባን ከምትጨምርባቸው እጅግ ውጤታማ መንገዶች አንዱ ገቢህን ከፍ ማድረግ አይደለም፣ ትህትናህን ወይም ትሁትነትህን ከፍ ማድረግ ነው። ቁጠባህን በወስዋሽ አእምሮ ኢጎና በገቢ መካከል ያለ ልዩነት አድርገህ ከገለጥክ ጥሩ ገቢ ያላቸው ሰዎች ለምን በጣም ትንሽ ገንዘብ እንደሚቆጥቡ ትረዳለህ። ለውጨኛው ዓለም የፒኮክ ጭራዎችን የምትዘረጋበትና ተመሳሳይ ነገር ከሚያደርጉ ከሌሎች ሰዎች ጋር ለመፎካከር በምታደርገው የቀን ተቀን ተጋድሎ ነው። ዘላቂ የሆነ የግል ፋይናንሻል ስኬት ያላቸው ሰዎች የግድ ከፍተኛ ገቢ ያላቸው ማለት አይደለም። ሌሎች ስለ እነርሱ ስለሚያስቡት ነገር ያለመጨነቅ ባህሪ አላቸው። ስለዚህም የሰዎች የመቆጠብ ችሎታ ከሚያስቡት በላይ በቁጥጥራቸው ስር ያለ ነገር ነው። ቁጠባ ትንሽ በማጥፋት ሊደረግ ይችላል። ብዙ የማትመኝ ከሆነ የምታወጣውና የምታጠፋው ትንሽ ነው። ሰዎች ስላንተ ስለሚያስቡት ብዙ ካልተጨነቅ ደግሞ ፍላጎት ትንሽ ይሆናል። በዚህ መጽሐፍ ደጋግሜ እንደምመክረው ገንዘብ ከፋይናንሻል ችሎታ ይልቅ ስነ ልቦና ላይ ይመሰረታል። ለመቆጠብ የተለየ ምክንያት አያስፈልግም። የተወሰነ ሰው የቤት ብድር ለመክፈል፣ አዲስ መኪና ለመግዛት ወይም ለጡረታ ብሎ ገንዘብ ይቆጥባል። በእርግጥ ይህ ትልቅ ነገር ነው። ነገር ግን ቁጠባ የተወሰነ ነገር የመግዛት ግብ አይፈልግም። ለቁጠባ ብለህ መቆጠብ ትችላለህ። በእውነትም መቆጠብ ይኖርብሃል። ማንኛውም ሰው መቆጠብ አለበት። የመግዛት ግብ ሳታስቀምጥ መቆጠብ አማራጮችንና የጊዜ ነፃነትን፣ የመጠበቅና የመቆየት አቅምን፣ የማትፈልጋቸውን እድሎች የመተው አቅምን ይሰጣል። እንድታስብ ጊዜ ይሰጣል። በራስ መንገድ ነገሮችን እንድታስኬድ ያደርጋል። እያንዳንዷ ሽርፍራፊ ቁጠባ በሌላ ሰው የተወሰደብህንና የተያዘብህን የወደፊት ጊዜ መልሰ ለራስህ እንደመስጠት ነው። እንደፈለግከው መሆንና ጊዜን በራስህ መምራት መቻል የሀብት የማይታየው ጥቅም ነው። ስራህን ለመቀየር፣ አስቀድመ ጡረታ ለመውጣት ወይም ከጭንቀት ነፃ ለመሆን በባንክ የሚኖር ጥሬ ገንዘብ የሚያስገኝልህ ትርፍ ምን ያህል ነው? የጊዜ ነፃነት ካለ ለሙያ ስራና ለመዋለ ንዋይ መልካም እድሎችን መጠበቅ ትችላለህ። አስፈላጊ በሆነ ጊዜ አዲስ ክህሎትን ለመማር የተሻለ እድል ይኖርሃል። አንተ ማድረግ የማትችለውን ከሚሰሩ ተወዳዳሪዎች ላይ ለመድረስ የመቻኮል ስሜት አይሰማህም። በራስህ ፍጥነትና መንገድ ፍላጎትህንና ቦታህን ለማግኘትና ለማሳካት የበለጠ ነፃነት ይኖርሃል። በእርጋታ አዲስ መንገድ ልታገኝ ትችላለህ። በተለየ አመለካከት ህይወትን ልታስብ ትችላለህ። አብዛኛው ሰው እነዚህን ነገሮች ማድረግ በማይችልበት ወቅት አንተ እነዚህን ነገሮች ማድረግ መቻል አእምሯዊ ብቃት ከሌሎች በበለጠ ዘላቂ ጥቅም የሚያስገኝበት በሆነበት ዓለም የተለየ ቦታ እንዲኖር የሚያደርግ ነው። ጊዜና ምርጫዎችን ይበልጥ በራስ መምራትና መወሰን መቻል በዓለም ላይ እጅግ በጣም ዋጋ ያለው ነገር እየሆነ መጥቷል። ለዚህ ነው ሰዎች ገንዘብ መቆጠብ ያለባቸውና የሚገባቸው። ከዚህ ውጭ ሌላ ምን ማድረግ ይችላሉ?
በጣም ነባራዊ ሰው ለመሆን አትጣር። ልማዳዊ ሰው በነበረበት የምታስብና የምትሄድ አትሁን። ይህን የምልህ ለምን እንደሆነ ልንገርህ። ይህ ጠቃሚ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ላይክ፣ ሼር በማድረግ ቻናሉንም ሰብስክራይብ በማድረግ ቤተሰብ እንሁን። ምዕራፍ 11 ምክንያታዊነት ከነባራዊነት ይበልጣል። በደፈናው እጅጉኑ ነባራዊ ለመሆን ከመጣር ምክንያታዊ ለመሆን መጣር የበለጠ ይሰራል። የሂሳብ መግለጫ መዝገብ አይደለህም። በኮምፒውተር ላይ ተዘርግተ የምትታይ የግብይት የሂሳብ መግለጫ ስፕሬድሺት አይደለህም። ሰው ነህ። የምትረበሽ፣ የምትናደድ፣ የምትበሳጭ ሰው ነህ። ስሜታዊ ሰው ነህ። ይህንን ለመረዳት ብዙ ጊዜ ፈጅቶብኛል። ነገር ግን አንዴ ወደ አእምሮዬ ብልጭ ካለ በኋላ ከፋይናንስ አንጻርም ይህ ሐሳብ እጅግ በጣም ጠቃሚ ከሆኑ ነገሮች አንዱ እንደሆነ ተረዳው። ብዙ ጊዜ ችላ የሚባል ከዚህ ጋር አብሮ የሚመጣ አንድ ነገር አለ። ፋይናንሳዊ ውሳኔዎች ስትወስን በደፈናው ነባራዊ ለመሆን አትጣር። እጅግ በጣም ምክንያታዊ ለመሆን ጣር እንጂ። ምክንያታዊ መሆን የበለጠ ተግባራዊ ለመሆንና ለረጅም ጊዜ በሱ ላይ አጥብቀ እንድትሰራ የተሻለ እድል የሚሰጥ ይሆናል። ይህ ደግሞ ገንዘብን ስታስተዳድር እጅግ ወሳኝ የሆነ ነገር ነው። ፍልስፍናውም ይኸው ነው። ሰዎች ገንዘባቸው ላይ ውሳኔዎችን ሲወስኑ ወረቀት ላይ ከሰፈረ እውነት ይልቅ ነባራዊ ወደ ሆነው እውነታ ያመዝናሉ። ትምህርታዊ የፋይናንስ ጥናት ሂሳባዊ በሆነ መልክ በጣም ጥሩ የሆኑ የኢንቨስትመንት ስትራቴጂዎችን ማግኘት ላይ ያተኮረ ነው። የኔ ሐሳቤ ሰዎች በእውናዊ ዓለም በሂሳባዊ መንገድ ትክክለኛ የሆነ ስትራቴጂ አይፈልጉም የሚል ነው። የሚፈልጉት ሌሊት ጥሩ እንቅልፍ እንዲተኙ የሚያደርጋቸውን ስትራቴጂ ነው። ምን እያልኩ እንደሆነ ለማየት ቂጥኝ በወባ ለማከም ሙከራ ስላደረገ ሰው ታሪክ ልንገራችሁ። ጁልየስ ዋግነር በ19ኛው መቶ ክፍለ ዘመን የስነ አእምሮ ሐኪም ነበር። ሁለት አስደናቂና ልዩ ክህሎቶች ነበሩት። አንደኛው ሂደቶችን ወይም ፓተርንስ መረዳት ላይ ጎበዝ ነበር። ሌሎች ሰዎች የእብደት መንገድ የመሰላቸውን እርሱ በድፍረት ይጓዛል። የእርሱ ጥናት እጅግ ከፍተኛ ደረጃ ላይ የደረሰው ወደ ጭንቅላትና ነርቭ የተላለፈ የቂጥኝ በሽታ ያለባቸውን በሽተኞች ማከም ነበር። በሽታው በዚያን ጊዜ ሕክምና ያልተገኘለት ገዳይ በሽታ ነበር። የነገሮችን ሂደት ማስተዋል ጀመረ። የቂጥኝ በሽተኞች በሌላ ተጨማሪ በሽታ ከተያዙና አዲሱ በሽታ ለረጅም ጊዜ የሚቆይ ትኩሳት ካመጣባቸው ቀድሞ ከያዛቸው የቂጥኝ በሽታ የመዳን ዕድላቸው ይጨምራል። ዋግነር ለመቶ ክፍለ ዘመናት ዶክተሮች ይገምቱት የነበረው ግን በደንብ ያልተረዱት ነገር እንደሆነ አስቧል። ትኩሳት ሰውነት በሽታን ለመከላከል በሚያደርገው ውጊያ የራሱ ሚና አለው። ትኩሳት በሽታን ለማጥፋት ይጠቅማል። ወደዚህ አመክንዮአዊ ድምዳሜ ላይ ለመድረስ ወደ ተግባር ገባ። በ19 መጀመሪያዎቹ ላይ ዋግነር ቂጥኛቸውን እንዲያድንላቸው ታካሚዎችን የተዳከሙ የታይፎይድ የወባና የፈንጣጣ ጀርሞችን መውጋት ጀመረ። ማንም እንደሚያስበው ይህ አደገኛ ነበር። የተወሰኑ ታካሚዎች ከሕክምናው የተነሳ ሞተዋል። በመጨረሻም በተዳከመ የወባ አይነት ለማከም ውሳኔ ላይ ደረሰ። ምክንያቱም በጣም ከጥቂት ቀናት ሰውነት ቀሳፊ ትኩሳቶች በኋላ ወባውን በመድኃኒት ማከም ይቻላል። ከብዙ አስጨናቂ ሙከራና ልየታ በኋላ የምርመራ ሙከራው ውጤት ይፋ ሆነ። ዋግነር ከ10 የቂጥኝ በሽተኞች 6ቱ በወባ ሕክምና እንደሚድኑ ዝም ብለው ቢተው ግን የሚያገግሙት ከ10 በሽተኞች 3 ገደማ ብቻ እንደሆኑ ሪፖርት አደረገ። በ1927 በሕክምና የኖቤል ሽልማት አሸናፊ ሆነ። የድርጅቱ ማስታወሻ ዛሬም እንዲህ ይላል። ዋግነር በሥራ የህይወት ዘመኑ ሁሉ ያከናወነው ዋና ተግባር የቂጥኝ በሽታን ትኩሳት በመፍጠር የማዳን ጥረቱ ነው። ምስጋና ይግባውና በመጨረሻም ለቂጥኝ ታካሚዎች ፔንስሊን ጥቅም ላይ መዋሉ ወባዊ ሕክምናን ጊዜ ያለፈበት አደረገ። ነገር ግን ዋግነር ትኩሳት በሽታን በመከላከል ሂደት ያለውን ሚና በመረዳት ብቻ ሳይሆን እንደ መድኃኒት የተጠቀመ መሆኑ በታሪክ ከሚወሱ ብቸኛ ዶክተሮች አንዱ ያደርገዋል። ትኩሳቶች ሚስጥራዊ እንደሆኑ ሁሉ ሁሌም ይፈሩ ነበር። ትኩሳቶች በድንገት የሚመጡ ክስተቶች አይደሉም። ሰውነትን ለመዳን በሚያደርገው ትግል የራሳቸው ሚና አላቸው። ትኩሳት በሽታን በመከላከል ያለውን ጠቀሜታ አሁን የተሻለና የበለጠ ሳይንሳዊ ማረጋገጫ አለን። በርካታ ጥናቶች እንደሚያመለክቱት ትኩሳት ያላቸው ታካሚዎች የተሻለ የማገገም ሁኔታን አሳይተዋል። የሲያትል የሕፃናት ሕክምና ሆስፒታል የልጆቻቸው የሰውነት ሙቀት ትንሽ ሲጨምር ለሚደናገጡ ወላጆች ለማስተማር ሲል በድረገጹ ላይ ጽፎ ነበር። ትኩሳት የሰውነትን የበሽታ የመከላከል ስርዓት ይቀሰቅሳል። ሰውነት በሽታን እንዲከላከል ያግዛል። ከ100 እስከ 104 ዲግሪ ፋራናይት ወይም ከ37.8 እስከ 400 ዲግሪ ሴንቲግሬድ ያሉ መካከለኛ ትኩሳቶች ለታመሙ ልጆች አስፈላጊ ናቸው። ሆኖም ከሳይንስና ምክንያታዊነት ይልቅ
የእውኑ ዓለም በግብታዊ ሐሳቦች ይመራል። ትኩሳት በሁሉም ቦታ በሚባል ደረጃ እንደ መጥፎ ነገር ነው የሚታየው። ትኩሳቶች እንደተፈጠሩ ቶሎ ለማጥፋትና ለማከም መድኃኒቶችን እናከማቻለን። ምንም እንኳን የሚሊዮን ዓመታት አዝጋሚ ለውጥ ሂደት የሰውነት በሽታን የመከላከል ዘዴ ቢሆንም ማንም ወላጅ፣ ማንኛውም በሽተኛ፣ ጥቂት ዶክተሮችና ማናቸውም የመድኃኒት አምራች ኩባንያዎች ትኩሳት ሊጠፋ የሚገባው መጥፎ ነገር እንደሆነ ነው የሚያምኑት። እነዚህ አመለካከቶች ከሳይንሳዊ እውነታ ጋር አይገናኙም። በጽኑ ህሙማን የህክምና ክፍል የትኩሳት ህክምና የተለመደ ነው። ይህ ደግሞ ሳይንሳዊ መረጃ ላይ ተመሰረተ ሳይሆን ልማዳዊ አሰራር ላይ ተመሰረተ ነው። እነዚህ ልክ እንደ ተላላፊ በሽታዎች በሰፊው የተሰራጩ ባህላዊ ተግባራቶችና ልማዶች ናቸው እንጂ ሳይንሳዊ መሰረት የላቸውም። ይሄ የሆነው ለምንድን ነው? ትኩሳቶች ጠቀሜታ ካላቸው ለምንድን ነው በሁሉም ቦታ በተመሳሳይ መንገድ የምናጠፋቸው? ውስብስብ ነገር ነው ብዬ አላስብም። ትኩሳት ያማል፣ ሰዎች ደግሞ መታመም አይፈልጉም። በቃ ይሄው ነው። የዶክተር ዓላማ በሽታን ብቻ ማዳን አይደለም፣ ለበሽተኛው ምክንያታዊና ተቀባይነት ባለው መንገድ በሽታን ማዳን ነው። ትኩሳቶችን በሽታን በመከላከል የራሳቸው ጠቀሜታ ሊኖራቸው ይችላል፣ ነገር ግን ያማል። እናም ወደ ሐኪም የምንሄደው መጉዳቱን ማመሙን እንዲያስቆምልኝ ነው። ብርድ ልብስ ለብሼ እየተንቀጠቀጥኩኝ የምርምር ጥናቶች ስለሚሉት አልጨነቅም። ትኩሳቱ እንዲቆም የሚያደርግ ክኒን ካለ አሁኑኑ ስጠኝ እላለሁ። ስለዚህ የዚህ ምዕራፍ ዋናው ነጥብ ይሄ ነው። ሰዎች ገንዘባቸው ላይ ውሳኔዎችን ሲወስኑ ወረቀት ላይ ከሰፈረ እውነት ይልቅ ነባራዊ ወደ ሆነው እውነት ያመዝናሉ። ትምህርታዊ የፋይናንስ ጥናት ሂሳባዊ በሆነ መልክ በጣም ጥሩ የሆኑ የኢንቨስትመንት ስትራቴጂዎችን ማግኘት ላይ ያተኮረ ነው። የኔ ሐሳቤ ሰዎች በአሁናዊ ዓለም በሂሳባዊ መንገድ ትክክለኛ የሆነ ስትራቴጂ አይፈልጉም የሚል ነው። የሚፈልጉት ሌሊት ጥሩ እንቅልፍ እንዲተኙ የሚያደርጋቸውን ስትራቴጂ ነው። ምዕራፍ 12 አዲስ ነገር። ታሪክ ለውጥን የምንማርበት ነው። ነገር ግን በስህተት ወደፊት ለሚመጣ ጊዜ እንደ ፍኖተ ካርታ እንጠቀምበታለን። የስታንፎርድ ፕሮፌሰር ስኮት ኢኮኖሚውን ወይም የአክሲዮን ገበያዎችን የሚከታተል ማንኛውም ሰው ግድግዳው ላይ ሊሰቅለው ስለሚገባ ነገር በአንድ ወቅት እንዲህ ብሏል። ከዚህ ቀደም ያልተፈጠሩ ነገሮች ሁሌም ይፈጠራሉ። ታሪክ በአብዛኛው የአስደናቂና የአስገራሚ ክስተቶች ጥናት ነው። ነገር ግን ብዙ ጊዜ ኢንቨስተሮችና ኢኮኖሚስቶች ታሪክን የወደፊት ትክክለኛ መሪ አድርገው ይወስዱታል። ምጸትና ተሳልቆውን ታያለህ፣ የሚፈጥረውን ችግር ታያለህ። የኢኮኖሚና የኢንቨስትመንት ታሪክን በጥልቀት ማጥናትና መረዳት በጣም ጥሩ ነገር ነው። ታሪክ ተስፋዎቻችንን ለመመዘን፣ ሰዎች መቼና የት ቦታ እንደሚሳሳቱ ለማወቅና ወደፊት ምን ነገር ሊከሰት እንደሚችል አጠቃላይ አቅጣጫ በመስጠት ያግዘናል። ነገር ግን በማናቸውም መንገድ ይሁን የወደፊት ካርታ ሊሆን አይችልም። ብዙ ኢንቨስተሮች የሚወድቁበት መንገድ እኔ የታሪክ ሊቆች እንደ ነቢያት የመቁጠር ግራ መጋባትና ማዛባት ወይም ፋላሲ የምለው ነው። ይኸውም ፈጠራና ለውጥ የመሻሻል የደም ስር በሆኑበት ዓለም የወደፊት ሁኔታዎችን አመላካች እንደሆኑ ቆጥረን ባለፉ መረጃዎች ላይ በጣም መተማመን ነው። ታላቁ የፊዚክስ ሊቅ ሪቻርድ በአንድ ወቅት እንዲህ ብሏል። ኤሌክትሮኖች ስሜት ቢኖራቸው ኖሮ ፊዚክስ ምን ያህል ከባድ ሊሆን እንደሚችል አስበው። አዎ ኢንቨስተሮች ስሜት አላቸው፣ አብዛኞቹ አላቸው። ስለዚህ ነው ባለፉት ጊዜያት ባደረጉት ነገር ላይ ብቻ ተመስርቶ ቀጥሎ ምን ሊያደርጉ እንደሚችሉ መተንበይ ከባድ የሚሆነው። የኢኮኖሚክስ ዋና አስተምሮ በጣም ጥሩም ሆነ በጣም መጥፎ ማናቸውም ነገር ለዘላለም እንዲቆይ በማይፈቅደው በማይታየው እጅ የተነሳ ነገሮች በጊዜ ሂደት ይለወጣሉ የሚል ነው። ኢንቨስተር ቢል በአንድ ወቅት አቶ ገበያ እንዴት እንደሚሰራ እንዲህ ሲል አብራርቷል። ካፒታሊዝምን በተግባር የሚል ቲሸርት ለብሶ በእጁ ማፍረሻ መዶሻ ይዞ አገኘሁት። ጥቂት ነገሮች ብቻ ሳይቀየሩ በጣም ለረጅም ጊዜ ይቆያሉ። ይህ ማለት የታሪክ ሊቆችን እንደ ነቢይ መቁጠር አንችልም ማለት ነው። ከገንዘብ ጋር የተገናኘ የማንኛውም ነገር እጅግ በጣም ወሳኝ መሰረት ሰዎች ለራሳቸው የሚነግሩት ታሪክና ለምርትና አገልግሎት ያላቸው ምርጫ ነው። እነዚህ ነገሮች ደግሞ ባሉበት ቆሞ አይቀጥሉም። የባህልና ከትውልድ ጋር አብረው ይቀየራሉ። ሁልጊዜም በመቀየር ላይ ናቸው። ሁሌም ይቀየራሉ። ገንዘብን በተመለከተ ራሳችንን ከምናታልልበት መንገድ አንዱ የተሳካላቸውን ሰዎች ከበቂ በላይ ማድነቅና የእነሱን የስኬት መንገድ መኮረጅ ነው። ውስን ተግባራትና ሂደቶችን ማየት ወደፊት ምን እንደሚሆን ለማወቅ በትክክል አያስችልም። ምንም ያህል የእነሱን መንገድ ለመድገም ብንሞክር በቂ አይደለም። ምክንያቱም ልምድን ከመተንበይ ችሎታ ይልቅ ከልክ ወዳለፈ በራስ መተማመን ይመራሃልና።
ወደፊት በሚሆነው ነገር የኢንቨስትመንት ታሪክን እንደ ትክክለኛ አመላካች አድርገህ በጣም በኃይለኛው የምትተማመን ከሆነ ሁለት አደገኛ ነገሮች ይፈጠራሉ። አንደኛው እጣ ፋንታን የሚወስኑ ውጨኛ ድርጊቶችን ትረሳለህ። በታሪክ እንዳየነው ጥቂት ሁነቶች ብቻ ከፍተኛ የሆነ ለውጥን አስገኝተዋል። እነዚህ ሁነቶችም ናቸው የኢኮኖሚውና የአክሲዮን ገበያው ላይ ከፍተኛ መዋዠቅ የፈጠሩት። ሁለተኛው ታሪክ ወደፊት ለሚኖረው ኢኮኖሚና የአክሲዮን ገበያ አሳሳች መሪ ሊሆን ይችላል። ምክንያቱም ለዛሬው ዓለም ወሳኝ የሆኑ መዋቅራዊ ለውጦችን ከግምት ውስጥ አያስገባም። ይህ ማለት ስለ ገንዘብ ስናስብ ታሪክን መተው አለብን ማለት አይደለም። ይሄኛው መለያ ነጥብ ነው። ወደ ኋላ ሄደ ታሪክን በተመለከትክ ቁጥር ግንዛቤ ጥልቅና የተሟላ ይሆናል። ለምሳሌ ያህል ሰዎች ስግብግብ ሲሆኑ ምን ይፈጠራል? ፍርሃትና ጭንቀት ውስጥ ሲሆኑ በገንዘብ ስኬታቸው ላይ ምን አይነት ተጽዕኖ ያርፋል የሚለውን ለማጥናት ታሪክ ወሳኝ መሳሪያ ነው። የሰው ልጅ ሰብአዊ ባህሪያት በዘመናት ሂደት ውስጥ እምብዛም ለውጥን አያመጡምና ለእንደዚህ ያሉ ነገሮች የገንዘብ ታሪክ በጣም ጠቃሚ ነው። ነገር ግን ወደ ውስን ጉዳዮች፣ ሂደቶች፣ ወደ ውስን እንቅስቃሴዎችና ተግባራት፣ ወደ ውስን ዘርፎች፣ ስለ ገበያዎች፣ ወደ ውስን መንስኤያዊ ግንኙነቶችና ሰዎች በገንዘባቸው ምን ማድረግ እንዳለባቸው ስንመጣ ሁሌም በእድገትና በመሻሻል ላይ ያለ የለውጥ ምሳሌ ነው። የታሪክ ሰዎች ነቢያት አይሆኑም። እንዲህ ከሆነ ጥያቄው ስለ ወደፊት እንዴት ማሰብ አለብን እና እንዴት ማቀድ አለብን የሚል መሆን አለበት። ለዚህ መልስ የሚከተለውን ምዕራፍ እንመልከት። ምዕራፍ 13 እንደምትሳሳት ማሰብ። ታሪክ ለውጥን የምንማርበት ነው። ነገር ግን በስህተት ወደፊት ለሚመጣ ጊዜ እንደ ፍኖተ ካርታ እንጠቀምበታለን። የፋይናንስ ባህሪና ተግባራትን ለማጥናት ምርጥ የሆኑ ምሳሌዎችን የምናገኘው ላስ ቬጋስ ውስጥ በሚገኙ ካዚኖ ወይም ቁማር ነው። በእርግጥ በሁሉም ተጫዋቾች መካከል አይደለም። ነገር ግን የካርድ ቆጠራን የተለማመዱ የብላክ ጃክ ተጫዋቾች የሆኑ ጥቂቶች ሰዎች ገንዘብን ስለማስተዳደር ተራ ሰዎች እጅግ በጣም ጠቃሚ ነገር ያስተምራሉ። ልትሳሳት እንደምትችል ስለማሰብ ጠቀሜታ። የብላክ ጃክስ ካርድ ቆጠራ መሰረታዊ ነገሮች በጣም ቀላል ናቸው። የጨዋታው ዳኛ ቀጥሎ ምን ካርድ እንደሚጣል ማንም በእርግጠኝነት ማወቅ አይችልም። ነገር ግን አስቀድሞ የተጠሩ ካርዶችን በማሰብ ከመሳቢያው የቀሩትን ካርዶች ማስላት ይቻላል። እንደ ተጫዋቾች የምትፈልጋቸውን ካርዶች ባገኘ ቁጥር የማሸነፍ ዕድል ይጨምራል። ተቃራኒው ሲሆን ደግሞ ይቀንሳል። ይህ የሚሆንበት ዘዴና አሰራር እዚህ ላይ አያስፈልገንም። እዚህ ላይ የሚያስፈልገን ይህ ነው። የብላክ ጃክስ ካርድ አስተዋይ ተጫዋቾች እርግጠኛ የማይሆኑበትን የቢሆን ጨዋታ እንደሚጫወቱ ያውቃሉ። በአንድ በኩል ትክክል የመሆን መልካም ዕድል እንዳላቸው ያስባሉ፣ በሌላ ጎን ስህተት ሊሰሩ እንደሚችሉም ያስባሉ። ሙያቸው የማይታወቅ ይመስላል፣ ነገር ግን ስልታቸው ሙሉ በሙሉ ትሁትነት ላይ የተመሰረተ ነው። ምንም እንደማያውቁና ቀጥሎ ምን ሊፈጠር እንደሚችል በትክክል ማወቅ እንደማይችሉ ያለ ትሁትነት። እናም በዚህ መሰረት ይጫወታሉ። የካርድ ቆጠራ ስልታቸው ይረዳቸዋል፣ ምክንያቱም የማሸነፍ ዕድልን በጣም በትንሽ መጠን ከቤቱ ወደ ተጫዋቾቹ እንዲያጋድል ያደርጋልና። ነገር ግን ዕድሎች በአንተ ጎን በሆኑበት ጊዜ በጣም ከፍተኛ ገንዘብ ካስያዝክ፣ በተሳሳትክ ጊዜ በጣም ብዙ ታጣለህ። እናም እየተጫወትክ ለመቀጠል በቂ ገንዘብ አይኖርህም። ከፊት ለፊት ያስያዝከውን እያንዳንዱን የገንዘብ ወካይ ዲስክ የምታሸንፍበት ሁሌም ትክክል የምትሆንበት ፍጹም ጊዜ አይኖርም። ዓለም ለማንኛውም ሰው እንደዚህ አትሆንም። በማንኛውም መንገድና ሁኔታ ሁሌም በቀጣይነት እንደዚያ አትሆንም። ልትሳሳት እንደምትችል ማሰብ ይኖርብሃል። በእቅዱ መሰረት ባይሄድ እቅድ ላይ ማቀድ ይኖርብሃል። በሕይወታችን ለሚያጋጥሙን ለብዙ ነገሮች የሚያገለግለን ጥሩ መመሪያ የሚሰበር ማንኛውም ነገር በመጨረሻ ይሰበራል የሚል ነው። ብዙ ነገሮች አንድ ነገር ላይ ብቻ ተደራርበው ከተሰሩ መጨረሻቸው ተያይዞ መውደቅ ይሆናል። የሚጠፋበትን ቀን ብቻ መቁጠር ነው። ይህ የሁሉም መበላሸት የሚያስከትል ስርዓት ሲንግል ፖይንት ኦፍ ፌለር ነው። ጥቂት ሰዎች የሁሉንም መበላሸት የሚያስከትል ስርዓት በመተው በማስወገድና በማሻሻል እጅግ በጣም ጎበዞች ናቸው። የአውሮፕላኖች ወሳኝ ሲስተሞች መጠባበቂያዎች አሏቸው። ብዙ ጊዜም መጠባበቂያ አላቸው። ዘመናዊ ጀቶች 4 ድግግሞሻዊ የኤሌክትሪክ ሲስተም አላቸው። ገንዘብን በተመለከተ እጅግ ከፍተኛው የሁሉንም መበላሸት የሚያስከትል ስርዓት
ሲንግል ፖይንት ኦፍ ፌለር ይሆናል ብለህ የወጪ መጠንና ወደፊት ሊሆኑ በሚችሉ መካከል ክፍተት በመተው ቁጠባ ሳታኖር ለአጭር ጊዜ ለሚያስፈልግ ወጪ ሙሉ ገቢህን ወጪ ላይ ማዋል ነው። ማለፊያው ዘዴ ብዙ ጊዜ እጅግ በጣም ሀብታም በሆኑ ሰዎች ሳይቀር ዝቅ ተደርጎ ይታያል። በምዕራፍ 10 እንዳየነው ለመቆጠብ የተለየ ምክንያት እንደማያስፈልግ መረዳት ነው። ለመኪና ወይም ለቤት ወይም ለጡረታ መቆጠብ ጥሩ ነው። እንዲሁም በተመሳሳይ መተንበይ ለማንችላቸውና ማሰብ እንኳን ለማንችላቸው የሜዳ አይጦች ለሆኑ ፋይናንሳዊ እኩሌታዎች ብሎ መቆጠብም ጠቃሚ ነው። ቁጠባን ለምን እንደምትጠቀመው መገመት የወደፊት ወጪዎች ምን እንደሚሆኑ በትክክል በምታውቅበት ዓለም እንደመኖር ማለት ነው። ይህንን ደግሞ ማንም አያውቅም። ብዙ ቆጥባለሁ፣ ቁጠባዬ ወደፊት ምን ላይ እንደማውለው እርግጠኛ አይደለሁም። ለታወቁ ስጋቶች ብቻ የተዘጋጁ የፋይናንስ እቅዶች አሁናዊ ዓለም ለመኖር በቂ የሆነ የማሳካት እድል እርከን ይኖራቸዋል። በእርግጥ ማናቸውም እቅድ እጅግ በጣም ወሳኙ ክፍል በእቅዱ መሰረት ባይሄድ ብለህ በእቅዱ ላይ ማቀድ ነው። አሁን ይህ ለአንተ ምን ያህል እንደሚጠቅም ላሳየ። ምዕራፍ 14 ትቀየራለህ። የረጅም ጊዜ እቅድ የምትለው ከሚመስለው በላይ በጣም ከባድ ነው። ምክንያቱም የሰዎች ግብና ፍላጎት በጊዜ ሂደት ይቀየራልና። የተለየ ቤተሰባዊ ጥቅምና ተፈጥሯዊ ችሎታ ከሌለው ነገር ግን እጅግ በጣም ታታሪ ሰራተኛ ከነበረ አንድ ጓደኛዬ ጋር ነው አብሬ ያደግኩት። እንደዚህ ያሉ ሰዎች ለሌሎች የሚያስተምሩት ብዙ ነገር አላቸው። ምክንያቱም ወደ ስኬት ስለሚወስደው ጎዳናና ስለ እያንዳንዷ ኢንች ትክክለኛ ግንዛቤ አላቸው። በአስራዎቹ ዕድሜ ሳለ የህይወቱ ዓላማና ህልም ዶክተር መሆን ነበር። ምንም ነገር ቢሆን የሚፈልገው ዶክተር መሆን ነበር። በዚያን ወቅት እንዲያ ይሆናል ብሎ ማንም ሰው አያስብም ነበር። ነገር ግን እጅግ በጣም ጣረ። እናም ከክፍል ጓደኞቹ በ10 ዓመታት ዘግይቶ በመጨረሻም ሐኪም ሆነ። ከምንም ተነስቶ በራስ ጥረትና ልፋት ትልቅ ከሚባል የሕክምና ትምህርት ቤት መግባትና ሁሉንም መሰናክሎች አልፎ በዓለም እጅግ የተከበረ ሙያ ባለቤት መሆን ምን ያህል የሚያስደስት ነገር ነው። ከጥቂት ዓመታት በፊት አግኝቼው አዋርቼዋለሁ። ጭውውታችን እንዲህ ነው የቀጠለው። እኔ ለረጅም ጊዜ ተገናኝተን አላወራንም። እንዴት ነህ? እርሱ አስቀያሚ ሙያ። እኔ አሃ መልካም። እርሱ እባክህ አስቀያሚ ሙያ ነው። እንዲህ የተነጋገርን ለ10 ደቂቃዎች ቀጠልን። የሥራ ጫናውና እንቅልፍ ማጣቱ አስረጅቶታል። ከ15 ዓመት በፊት ለመሆን በፈለገው ሲበረታታ ከነበረው አንጻር ሲታይ ዛሬ ባለው ደረጃ የተከፋ ይመስላል። ሰዎች የራሳቸው የወደፊት ደካማ ገማቾች ናቸው የሚለው የሥነ ልቦና ጥናት መነሻ ሐሳብ ነው። ግብን አስቀድሞ በአእምሮ መመልከት ቀላልና ደስ የሚል ነገር ነው። ነገር ግን ግብን ከውድድር መኖር ጋር አብሮ በመጨመር አሁናዊ በሆኑ የህይወት ጫናዎች በአእምሮ አስቀድሞ መመልከት መቻል ፍጹም የተለየ ነገር ነው። ይህ ለወደፊታችን ፋይናንሳዊ ግቦች በማቀድ ችሎታችን ላይ ትልቅ ተጽዕኖ አለው። የትኛውም የ5 ዓመት ልጅ ሲያድግ ትራክተር መንዳት ይፈልጋል። በዚህ ታዳጊ ልጅ አይኖች ጥቂት ስራዎች ብቻ የተሻሉ ይመስላሉ። ጥሩ ስራ ሐሳብ የሚጀምረውም የሚያበቃውም ብሩም ብሩም ፒም ፒም መኪና ደርሻለሁ በሚል ነው። ከዚያም ብዙዎች ይበልጥ ሲያድጉ ትራክተር መንዳት ምናልባትም እጅግ ምርጡ ሙያ እንዳልሆነ ይገነዘባሉ። በምትኩ ይበልጥ የተከበረና አትራፊ የሆነ ነገር ይፈልጋሉ። የረጅም ጊዜ የፋይናንሻል እቅድ ማዘጋጀት በጣም ወሳኝ ነው። ነገር ግን ነገሮች ይቀየራሉ። የወደፊቱ ምን ይዞ እንደሚመጣ አናውቅም ማለት አንድ ነገር ነው። ወደፊት ምን እንደምትፈልግ ዛሬ ያለማወቅን መቀበል ደግሞ ሌላ ነገር ነው። እውነታው ብዙዎች ወደፊት ምን እንደምንፈልግ አናውቅም። ወደፊት ፍላጎት ሊቀየር እንደሚችል እያወቅ የሚጸኑ የረጅም ጊዜ ውሳኔዎችን መወሰን ከባድ ነው። የእድገት ፍጻሜ ስነ ልቦና ኤንድ ኦፍ ሂስትሪ ኢሉዥን። የስነ ልቦና አጥኚዎች ሰዎች ባለፈው ዘመናቸው ምን ያህል እንደተለወጡ በደንብ መረዳታቸውን፣ ነገር ግን ወደፊት ስብዕናዎቻቸው ወይም ፍላጎቶቻቸውና ግቦቻቸው እንደሚለወጡና እንደሚቀየሩ ማሰብና መረዳት ያለመቻላቸውን ሁኔታ የሚገልጹበት ነው። የሃርቫርድ ዩኒቨርሲቲ የስነ ልቦና ምሁር ዳንኤል እንዲህ ይላል። በለጋ ዕድሜያችን መሆን የምንፈልገውን ሰው ለመሆን የሚያስችሉንን ትልልቅ ውሳኔዎችን እንወስናለን። ከዚያም ያን ሰው እንሆናለን። ከዚያ ግን በወሰናቸው ውሳኔዎች ሁሌም አንደሰትም። እናም ወጣት ሰዎች ከሰውነቶቻቸው ንቅሳቶቻቸውን ለማጥፋት ጥሩ ገንዘብ ሲከፍሉ፣ በአስራዎቹ ዕድሜ ያሉ ደግሞ ጥሩ ገንዘብ ከፍለው ይነቀሳሉ። ጎልማሳ ሰዎች ትዳራቸውን ለመፍታት ሲጣደፉ፣ ወጣት አዋቂዎች ለማግባት ይጣደፋሉ። ጎልማሳ ሰው ለማግኘት እጅግ የሚጥረውን አዛውንት ሰው ለመቀነስ ይጥራል። የሃርቫርዱ ሊቅ እንዲህ ሲል ይቀጥላል። ሁላችንም አለ ዳንኤል ጊልበርት ግራ በመጋባት የምንጓዝ ይመስላል።
ሁላችንም ታሪካችን ያበቃ እንደሆነ እናስባለን። ከዚህ በኋላ የምንቀየር የምንለወጥ አይመስለንም። ቀሪ ዘመናችንን በዚህ መልክ እንኖራለን የሚል ትክክልና ግልጽ ያልሆነ ሐሳብ ይሰማናል። ይህን ትምህርት መቼም የምንማረው አይመስልም። የጊልበርት ምርምር ከ18 እስከ 68 ዕድሜ ያሉ ሰዎች ወደፊት መቀየራቸውን ዝቅ አድርገው እንደሚመለከቱ አሳይቷል። ይህ በረጅም ጊዜ የፋይናንሻል እቅድ ላይ ምን ያህል ተጽዕኖ እንደሚፈጥር መረዳት ትችላላችሁ። የተለየ ሰው በነበርክ ጊዜ የተቀመጡ የፋይናንሻል ግቦች ያለምንም ምህረት ሊተው ይገባል የሚለው ሐሳብ መቀበልና እስትንፋስ ሊሰጣቸውና ሊቀጥሉ ይገባል ከሚለው ጋር ማነጻጸር የወደፊት ጸጸትን ለመቀነስ ጥሩ ስትራቴጂ ሊሆን ይችላል። በጣም በፍጥነት ማድረግ ስትችል በቶሎ ወይም ዳግም ማብዛት መመለስ ትችላለህ። በቀጣይ ስለ መቀበል የዳግም ብዜት ዋጋ እናወራለን። ምዕራፍ 15 ምንም ነገር በነፃ የለም። ማንኛውም ነገር ዋጋ አለው። ነገር ግን ሁሉም ዋጋዎች አይጻፉም። ማንኛውም ነገር ዋጋ አለው። እናም ለገንዘብ ስኬት ዋነኛው ቁልፍ የገንዘብ ዋጋው ምን ያህል እንደሆነ በትክክል ማወቅና እርሱን ለመክፈል ፈቃደኛ መሆን ነው። ችግሩ የብዙ ነገሮች ዋጋ ሂሳቡ ከፍተኛ ሆኖ አንተ ራስህ ገጥሞ እስክታየው ድረስ ግልጽ አለመሆኑ ነው። ጄኔራል ኤሌክትሪክ በ2004 $6 ትሪሊየን የሚገመት ሀብት ያለው የዓለማችን ግዙፍ ኩባንያ ነበር። ባለፉት 10 ዓመታት ውስጥ በየዓመቱ አንደኛ ወይም ሁለተኛ ነበር። ካፒታሊዝም የኩባንያዎች ንጉሳዊ ስርዓት አንጸባራቂ ምሳሌ ነው። ከዚያም ሁሉም ነገር ወዳደቀ። የ2008ቱ የፋይናንሻል ቀውስ ከግማሽ በላይ የኩባንያውን ትርፍ የሚያስገኝ የጄኔራል ኤሌክትሪክ የፋይናንስ ክፍልን ቀውስ ውስጥ አስገባው። በመጨረሻም እጅግ በጣም በዝቅተኛ ዋጋ ተሸጠ። በቀጣይ የነበረው የነዳጅ ዘይትና የኢነርጂ እጥረት አውዳሚ ነበር። ብዙ ቢሊዮን ዶላሮች እንዲያጣ አደረገው። የጄኔራል ኤሌክትሪክ የአንድ አክሲዮን ዋጋ በ2007 ከነበረው $40 በ2018 ወደ $7 ወርዷል። ለዚህ ተወቃሹ ከ2001 ጀምሮ ኩባንያውን በዋና ስራ አስኪያጅነት በመራው ጄፍ ኤልመንት ሆነ። በአስተዳደሩ በገዛቸው ኩባንያዎች የአክሲዮን ድርሻ ትርፍን በመቀነሱ ሰራተኞችን በማባረሩና በማይቀረው የኩባንያው የአክሲዮን ዋጋ በመውረዱ ተተቸ። እንዲህም ሆኖ በጥሩ ጊዜያት በዘውጋዊ ውርስ ሀብት ያገኙ ሰዎች ማዕበሉ ሲጠፋ ጠብቀው የኃላፊነትን ሸክም ያዙ። ዳሩ ግን እርሱ በ2017 ከኃላፊነቱ ወረደ። ነገር ግን ኤልመንት ድርጅቱን ሲለቅ ሁሌም የሚታወስ ነገር ተናገረ። ድርጊቶቹ ስህተት እንደነበሩና ማድረግ የነበረበት ነገር ግልጽ እንደነበር ተናግረው ለተቹት ሲመልስ እያንዳንዱ ስራ ቀላል ይመስላል፣ የምትሰራው አንተ እስካልሆንክ ድረስ ነበር ያለው። የምትሰራው አንተ እስካልሆንክ ድረስ እያንዳንዱ ስራ ቀላል ይመስላል። ምክንያቱም በስራው ያለውን ሰው የገጠሙት ተግዳሮቶችን ለመንጋው ብዙ ጊዜ የሚታዩ አይደሉም። ይህ ጠቃሚ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ላይክ፣ ሼር በማድረግ ቻናሉንም ሰብስክራይብ በማድረግ ቤተሰብ እንሁን። ምዕራፍ 16 እኔና አንተ። በ2000ዎቹ መጀመሪያ ዓመታት የኢንተርኔት ኩባንያ የአክሲዮን ማንሰራራት መቀነስ $6 ትሪሊየን የቤተሰብ ሀብትን አሳጥቷል። የቤት ግዢ መድራቱ ማብቃቱ ከ8 ትሪሊየን በላይ አሳጥቷል። የፋይናንስ ቀውሶች ምን ያህል የማህበረሰብ ህይወትን እንደሚያቃውሱ በደንብ መግለጽ ይከብዳል። የብዙ ሰዎችን ኑሮ ያቃውሳሉ። እነዚህ ነገሮች የሚከሰቱት ለምንድን ነው? ለምንስ ነው ተከስተው የሚቀጥሉት? ለምንስ ከበፊቶቹ ትምህርቶችን መውሰድ አልቻልንም? ለዚህ ጥያቄ የተለመደው መልስ ሰዎች ስግብግብ ናቸው፣ ስግብግብነት ደግሞ የሰው ልጅ የማይነጠል ባህሪ ነው የሚል ነው። ይህ እውነት ሊሆን ይችላል፣ ለብዙዎች ጥሩ የሆነ በቂ መልስ ነው። ነገር ግን ምዕራፍ 1 ላይ የተነሳውን ማንም ቂል አይደለም የሚለውን አስታውስ። ሰዎች የሚጸጸቱባቸውን ፋይናንሳዊ ውሳኔዎችን ይወስናሉ። ብዙ ጊዜ ይህንን የሚያደርጉት በመረጃ እጦትና ያለምክንዮ እሳቤ ነው። ነገር ግን ውሳኔዎችን በሚወስኑበት ጊዜ በትክክል እንደወሰኑ አስበው ነበር። የዋጋ ንረቶችን በስግብግብነት ላይ ብቻ ማመካኘትና እዚያ ላይ መቆም ጠቃሚ ትምህርቶችን እንድናጣ ያደርገናል። ሆኖም ለተሳሳቱ ውሳኔዎች መንስኤው ስግብግብነት ብቻ ነው ብለን ከደመደምን ሌሎች ምክንያቶችን እንዳናስተውል እንሆናለን። የዋጋ ንረቶች ለምን፣ እንዴት፣ መቼ እንደሚከሰቱ ለማወቅ ከባድ የሚሆንበት አንደኛው ምክንያት እንደ ካንሰር ስለሆኑ ነው። ናሙና ወስደን ግልጽ ማስጠንቀቂያና የበሽታ ልየታ ማግኘት አንችልም። ይልቁንስ ከፖለቲካ ፓርቲ መነሳትና መውደቅ ጋር ይመሳሰላሉ። የመጨረሻ ውጤቱን የምናውቀው ቢሆንም የሽንፈታችን መንስኤ የማያስማማን ይሆናል።
የመጨረሻ መልእክት ነው። ገንዘብን በተመለከተ የራስህን የጊዜ ሰሌዳ ከመረዳትና ካንተ የተለያዩ ጨዋታዎችን በሚጫወቱ ሰዎች ድርጊቶችና ባህሪያት ካለመውሰድ በላይ የምመክረው አንድ ዋና ቁም ነገር ምን አይነት ጨዋታ እንደምትጫወት ለማወቅ የራስህን ከፍተኛ ጥረት አድርግ የሚል ነው። ጥቂቶቻችን የምናደርግበት መንገድ የሚገርም ነው። በተመሳሳይ ህግጋት ተመሳሳይ ጨዋታን እንደሚጫወቱት ልክ እንደ ቅርጫት ኳስ ተጫዋቾች ገንዘባቸውን የሚያፈሱ ሰዎች ሁሉ ኢንቨስተሮች እንላቸዋለን። ይህ አስተሳሰብ ምን ያህል ስህተት እንደሆነ ስትገነዘብ ምን አይነት ጨዋታ እየተጫወትክ እንደሆነ ብቻ መለየት ምን ያህል ጠቃሚ እንደሆነ ትረዳለህ። የራሴን ገንዘብ እንዴት ኢንቨስት እንደማደርግ በምዕራፍ 20 በዝርዝር ተቀምጧል። ነገር ግን ከዓመታት በፊት እንዲህ ብዬ ጽፌ ነበር። ዓለም ትክክለኛ የኢኮኖሚ እድገት በማምጣት ችሎታው የማምን በሚቀጥሉት 30 ዓመታት ይህ እድገት የግል ኢንቨስትመንቴን እንደሚጨምርልኝ እርግጠኛ የሆንኩ አዝጋሚ ኢንቨስተር ነኝ። ይህ ተገቢ ያልሆነ ሐሳብ ሊመስል ይችላል። ነገር ግን አንዴ የዓላማህን መግለጫ ከጻፍክ በኋላ ከእርሱ ጋር ያልተገናኙ ማንኛውንም ነገሮች በዚህ ዓመት ገበያው ምን ያህል ወይም በሚቀጥለው ዓመት የገበያው ውሽቀት ይገጥመን ይሆን የሚሉ ጥያቄዎችን የማልጫወታቸው የጨዋታ አካል መሆናቸውን ትገነዘባለህ። ስለዚህም ለእነዚህ ነገሮች ትኩረት አልሰጥም፣ በእነርሱ ለመሳብም አላመነታም። በቀጣይ ስለ ተስፋ መቁረጥ፣ ስለ ጨለምተኝነት እናውራ። ምዕራፍ 17 የጨለምተኝነት ሰመመን። ተስፈኝነት የትርፋማነት መግለጫ ይመስላል። ጨለምተኝነት ደግሞ አንድ ሰው ሊረዳህ እንደሚሞክር ይመስላል። በማልረዳቸው ምክንያቶች ሰዎች ዓለም እየከፋ እንደሚሄድ መስማት ይፈልጋሉ። ተስፈኝነት እጅግ ብዙ ሰዎች ሊኖራቸው የሚፈልጉት ነገር ነው። ምክንያቱም እጅግ በጣም ብዙ ጊዜ እጅግ በጣም ለብዙ ሰዎች ዓለም እየተሻለች ትሄዳለች። ነገር ግን ጨለምተኝነት በልባችን ውስጥ የተለየ ቦታ ይዞ ይቀመጣል። ችግሩ ጨለምተኝነት ከተስፈኝነት የበለጠ የተለመደ መሆኑ ብቻ አይደለም፣ በጣም ብልህ የሆነም ይመስላል። ብዙ ጊዜ ለአደጋ የተጋለጠ ነው ከምንለው ከተስፈኝነት ይልቅ ምሁራንን የሚሰበስብና ብዙ ትኩረት የሚሰጠው ነው። ብዙ ርቀት ከመሄዳችን በፊት ተስፈኝነት ማለት ምን ማለት እንደሆነ ትርጉም መስጠት ይኖርብናል። እውነተኛ ተስፈኞች ሁሉም ነገር ጥሩ ይሆናል ብለው አያምኑም። ይህ ድልበት ወይም ኮምፕላይንሲ ነው። ተስፈኝነት በመንገድ ላይ መሰናክሎች ቢኖሩ እንኳን በጊዜ ሂደት መልካም ውጤት የሚያስገኙልኝ እድሎችና አጋጣሚዎች ይኖሩኛል ብሎ ማመን ነው። ቀላሉ ማሳያ በጠዋት ከእንቅልፍ ስትነሳ የተሻለ ቀን እንደሚጠብቅ ታስባለህ። ይህም የተስፈኝነት መሰረት ነው። የተወሳሰበ ሐሳብ አይደለም፣ የሚረጋገጥም አይደለም። እጅግ ብዙ ጊዜ ለአብዛኞቹ ሰዎች እጅግ በጣም ምክንያታዊ የሆነ ነገር ነው። የስታቲስቲክስ ሊቅ የነበረው ሟቹ ዶክተር ሃንስ በተለይ ያስቀምጡታል። ጭፍን ተስፈኛ አይደለሁም፣ በጣም ከፍተኛ የሁኔታ ገማች ነኝ። ምሁራን ከጨለምተኝነት ጋር ያላቸው ግንኙነት ለዘመናት የታወቀ ነው። ጆን ስዋርት ሌሎች ተስፋ ሲቆርጡ ተስፋ የሚያደርግ ሰው ሳይሆን ሌሎች ተስፋ ሲያደርጉ ተስፋ የሚቆርጥ ሰው በብዙሃኑ ዘንድ እንደ አዋቂ ሰው እንደሚከበር አስተውያለሁ። ጥያቄው ለምን? ይህ ስለ ገንዘብ በሚኖረን አመለካከት ላይ ምን ያህል ተጽዕኖ ያሳድራል የሚል ነው። ማንም ቂል አይደለም የሚለውን መነሻ ሐሳብ እዚህ ላይ እንድገመው። ገንዘብን በተመለከተ ጨለምተኝነት ሳቢ የሚሆንባቸው አሳማኝ ምክንያቶች አሉ። በዝርዝር ሳይሆን ምን እንደሆኑ ብቻ ለማወቅ እንሞክራለን። የጨለምተኝነት የሆነ ክፍሉ ደመነፍሳዊና ተፈጥሯዊ ነው። ካንመን የጉዳት ዝንባሌ ንቃት ዝግመታዊ ለውጥ የሆነ መከላከያ ነው ይላል። በቀጥታ አንዱ ከሌላው ጋር ሲወዳደር ወይም ሲለካ የሚገጥመን ጉዳት ከምናገኘው ጥቅም ይልቅ የሚበልጥ ይመስላል። ኪሳራ ከትርፍ ይልቅ የሚያመዝን ይመስላል። ይህ በአዎንታዊና ባሉታዊ ተስፋዎችና ልምዶች ኃይል መካከል ያለ አለመመጣጠን፣ አንዱ ከፍ ሌላው ዝቅ የማለት ሁኔታ ዝግመታዊ ለውጥ ታሪክ አለው። ከመልካም እድሎች ይልቅ አደጋን ይበልጥ አስቸኳይና አፋጣኝ መልስ የሚፈልግ አድርገው የሚቆጥሩ ፍጥረታት የተሻለ በህይወት የመኖርና ዘራቸውን የማስቀጠል እድል አላቸው። በዚህም ላይ ፋይናንሳዊ ጨለምተኝነት ከተስፈኝነት ይልቅ ቀላል፣ የተለመደና አሳማኝ የሚያደርጉ ሌሎች ጥቂት ነገሮች አሉ። አንደኛው ገንዘብ በሁሉም ቦታ ያለ ነገር ነው። ስለዚህም የሆነ መጥፎ ነገር ሲከሰት ሁሉንም ሰው ይጎዳል፣ እናም የሁሉም ሰው ትኩረት ይስባል። ሌላኛው ጨለምተኞች ገበያዎች እንዴት እንደሚሰሩ ሳይገነዘቡ የአሁን ሁኔታዎችን እንዲህ ነው ብለው ይደመድማሉ። ሶስተኛው ለውጥ በጣም በቀስታ ነው የሚጓዘው፣ ስለዚህም ለማስታወስ ይከብዳል። ችግሮች ግን ችላ ልንላቸው የማንችላቸው በጣም በፍጥነት የሚከሰቱ ናቸው። በአንድ ሌሊት የሚከሰቱ በጣም ብዙ አሳዛኝ ነገሮች አሉ። በአንድ ሌሊት ግን የሚከሰቱ አስደሳች ድንቅ ነገሮች የሉም።
ትልቅና ድንቅ እንዲሆኑ ነገሮችን መጠበቅ ማለት ከፍተኛ ደስታ እንዲሰማን የሚያደርገን እጅግ ምርጡ ነገር ነው። ጨለምተኝነት የምንጠብቀውንና ተስፋ የምናደርገውን ነገር ይቀንሳል። እውን ሊሆኑ በሚችሉ ውጤቶችና እጅግም በጣም ሊያስደስቱ በሚችሉ ውጤቶች መካከል የሚኖረውን ልዩነት ያጠባል። ምናልባትም ለዚህም ነው ጨለምተኝነት በጣም ሳቢና ሰመመን አምጪ የሆነው። ነገሮች መጥፎ እንደሚሆኑ መጠበቅ እነርሱ ሳይሆኑ ሲቀሩ በደስታ ለመደነቅ እጅግ በጣም አዋጭ የሆነ መንገድ ነው። ይህም በምጸታዊ ሁኔታ ስለ አንድ ነገር ተስፈኛ መሆን ነው። ቀጣይ ስለ ታሪኮች አጭር ታሪክ እነሆ። ምዕራፍ 18 ማንኛውንም ነገር ስታምን። ከአሃዛዊ መረጃዎች ይልቅ አስደሳች ልብ ወለዶችና የፈጠራ ታሪኮች ለምን ተጽዕኖ ፈጣሪ እንደሚሆኑ። የሌላ ዓለም ፍጡር ወደ ምድር መጣ እንበል። ስራው ኢኮኖሚያችን ላይ ምልከታዎችን ማድረግ ነው። የኢኮኖሚ መጠን ለመለካት በመሞከርና ከ2007 እስከ 2009 ድረስ እንዴት እንደተቀየረ ለማየት በኒውዮርክ ከተማ አናት ላይ ዙሪያዋን ዞረ። በ2007 የአዲስ ዓመት ዋዜማ ላይ ኒውዮርክ የሚገኘውን የታይምስ አደባባይን ተሽከረከረ። በ10 ሺህ የሚቆጠሩ ደስተኛ ሰዎች በደማቅ ብርሃን፣ በግዙፍ የምስል ስክሪኖች፣ ቀለማት በፈነጠቁ ብርጭቆዎችና በቴሌቪዥን ካሜራዎች ታጅበውና ተከበው ወደ ፓርቲ ዝግጅቶች ሲሄዱ ተመለከተ። እንደገና በ2009 የአዲስ ዓመት ዋዜማ ላይ ወደ ታይምስ ስኩዌር ተመልሶ መጣ። በ10 ሺህ የሚቆጠሩ ደስተኛ ሰዎች በደማቅ ብርሃን፣ በግዙፍ የምስል ስክሪኖች፣ ቀለማት በፈጠሩ ርችቶችና በቴሌቪዥን ካሜራዎች ታጅበውና ተከበው ወደ ፓርቲዎች ዝግጅቶች ሲሄዱ ተመለከተ። ተመሳሳይ ይመስላል፣ ብዙ ልዩነት ላይ አይችልም። ተመሳሳይ የሆነ የኒውዮርክ ሕዝብ ቁጥር በከተማዋ ሲርመሰመስ ተመለከተ። እነዚህ ሰዎች ተመሳሳይ ቁጥር ባላቸው የመስሪያ ቤት ህንፃዎች ተከበዋል። እነዚህ ህንፃዎች ተመሳሳይ ቁጥር የቢሮ ጠረጴዛ፣ ተመሳሳይ ቁጥር ኮምፒውተሮችና ተመሳሳይ የኢንተርኔት ግንኙነት አላቸው። ከከተማዋ ዳር ከ2 ዓመት በፊት እንደነበሩ ተመሳሳይ ቁጥር ፋብሪካዎች፣ መጋዘኖች ተመለከተ። እነዚህም ከተመሳሳይ ዋጋ መንገዶች ጋር የተገናኙና ተመሳሳይ ቁጥር ያላቸው የጭነት መኪኖችን መያዝ የሚችሉ ናቸው። ወደ መሬት ትንሽ ቀረብ ሲል ተመሳሳይ ዩኒቨርሲቲዎች ተመሳሳይ ቁጥር ላላቸው ሰዎች ተመሳሳይ አይነት ትምህርት እያስተማሩና ተመሳሳይ ዲግሪዎችን እየሰጡ ተመለከተ። ተመሳሳይ የፈጠራ መብቶች ለዓለም ቀያሪ ሐሳቦቻቸው ጥበቃ ሲያገኙ አየ። ቴክኖሎጂው እንደተሻሻለ አስተዋለ። በ2009 ሁሉም ሰው በ2007 ያልነበሩ ዘመናዊ ስልኮችን ይዟል። ኮምፒውተሮች አሁን በጣም ፈጣን ሆነዋል። ሕክምና ተሻሽሏል። መኪኖች ይበልጥ ነዳጅ ቆጣቢ ሆነዋል። የሶላርና የነዳጅ ማጣሪያ ቴክኖሎጂዎች ልቀዋል። ማህበራዊ ሚዲያው እጅግ በጣም በሀገሪቱ በመላ ዞረ። ተመሳሳይ ነገር ተመለከተ። በዓለምም ዞረ። በአብዛኛው ተመሳሳይ ነው። በ2009 ያለው በ2007 እንደነበረው ኢኮኖሚ በተመሳሳይ ሁኔታ ላይ ነው። እንዲያውም ሳይሻሻል አይቀርም ደመደመ። ከዚያም አሃዞችን ተመለከተ። የአሜሪካ ቤተሰቦች በ2007 ከነበሩት ይልቅ በ2009 $16 ትሪሊዮን ድሃ ሆነዋል። በጣም ደነገጠ። ተጨማሪ 10 ሚሊዮን አሜሪካውያን ስራ አጥ ባለመቀጠራቸው እጅግ በጣም ተደነቀ። የአክሲዮን ገበያው ከ2 ዓመት በፊት ከነበረው ዋጋው በግማሽ እንደቀነሰ ሲያውቅ ጥርጣሬ ገባው። ሰዎች ስለ ወደፊት የኢኮኖሚ ሁኔታዎች ያላቸው ትንበያ እውን ይሆናል የሚለውን ማመን አልቻለም። ሊገባኝ አልቻለም አለ። ከተማዋን ተመለከትኳት፣ ፋብሪካዎችን ተመለከትኳቸው። እናንተ ሰዎች ተመሳሳይ ዕውቀት፣ ተመሳሳይ መሳሪያዎች፣ ተመሳሳይ ሐሳቦች ነው ያሏችሁ። የተቀየረ ምንም ነገር የለም። ለምንድን ነው የደህያችሁት? ለምንድን ነው ይበልጥ ጨለምተኛ የሆናችሁት? ከሌላው ዓለም የመጣው ሰው ከ2007 እስከ 2009 ባለው ጊዜ የነበረንን አንድ ለውጥ ማየት አልቻለም። ስለ ኢኮኖሚው ራሳችን ለራሳችን የነገርናቸው ታሪኮች በ2007 የቤት ዋጋ እንደሚረጋጋ፣ የባንክ የቁጥርና የክትትል ስርዓት እንደሚጨምርና የፋይናንሻል ገበያዎች ስጋትን በትክክል የመለካት ችሎታው እንደሚጨምር ታሪክ ተናገርን። በ2009 ያን ታሪክ ማመን አቆምን። የተቀየረ ነገር ይህ ብቻ ነው። ነገር ግን በዓለም የታየውን ሁሉንም ለውጥ አምጥቷል። የቤት መግዣ ዋጋ እየጨመረ ይሄዳል የሚለው ትርክት ሲቀየር የቤት ዕዳ ዋጋ ጨመረ። ከዚያም ባንኮች ከሰሩ። ከዚያም ለሌሎች የቢዝነስ አይነቶች የሚያበድሩትን ብድር ቀነሱ። ይህም ስራ አጥነትን ጨመረ። ይህም የገንዘብ ወጪን ቀነሰ። ይህም ይበልጥ ስራ አጥነት ፈጠረ። እንዲህ ያለ ቀጠለ። ሌላ ትርክት ከመያዝ የበለጠ ባይሆን እንኳን በ2009 ልክ በ2007 እንደነበረን ለሀብትና ለእድገት ተመሳሳይ የሆነ አቅም ነበረን። ዳሩ ግን ኢኮኖሚው በ80 ዓመታት ውስጥ ያልታየ ቀውስ ገጥሞታል።
በተወሰነ መጠን ሁላችንም ይህንን እናደርጋለን። ልክ እንደ ልጄ ብዙ አንጨነቅም። ማየት አቅቶንና ግራ ገብቶን አንንከራተትም። የምንሰራበት ዓለም ትርጉም የምንሰጠው በምናውቀው ነገር ላይ እንደሆነ ልናስብ ይገባል። ያለበለዚያ ጠዋት ካልጋ ለመነሳት በጣም ከባድ ይሆናል። ዳሩ ግን መሬትን የሚዞረው ከሌላ ዓለም የመጣው ፍጡር ማን ነው? በሚያየው ነገር ተመስርቶ ምን እየሆነ እንደሆነ በሚያውቀው ነገር እርግጠኛ የሆነ ሰው ነገር ግን በሌሎች ሰዎች አእምሮ ውስጥ የሚመላለሱ ታሪኮችን ማወቅ ስለማይችል በመጨረሻ ሙሉ በሙሉ ስህተት እንደሆነ የተረዳው ሰው ማን ነው? ሁላችንም ነን። ምዕራፍ 19 እነሆ ሁሉንም ስለ ገዛ ራሳችን የገንዘብ ስነ ልቦና ምን እንደተማርን። እንኳን ደስ አለ። እስካሁን እያደመጥክ ነው። የተማርናቸውን ጥቂት ነገሮች አንድ ላይ የምናጠቃልልበት ጊዜ ላይ ነን። ይህ ምዕራፍ እንደ ማጠቃለያ ነው። የተሻሉ ፋይናንሳዊ ውጤቶችን እንድትወስን የሚያግዙህን በጣም አጭርና ተግባራዊ የሆኑ ትምህርቶችን ይዟል። በገንዘብ የተሻሉ ውሳኔዎችን እንድትወስን የሚያግዙህን ጥቂት አጭር ምክር ሐሳቦችን እንመልከት። ነገሮች በትክክል ሲሄዱልህ ትህትናን ለማግኘትና ነገሮች እንዳቀድካቸው ሳይሄዱ ሲቀሩ ይቅርታንና ፍቅርን እንድታገኝ መንገድህን መርምር። ምክንያቱም ምንም ነገር ጥሩ እንደሚመስለው ወይም መጥፎ እንደሚመስለው አይደለም። ዓለም ግዙፍና ውስብስብ ናት። መጥፎ ዕድልና አደጋ ሁለቱም ያሉና ለመለየት ከባድ የሆኑ ናቸው። ስለዚህም ራስህንም ሆነ ሌሎችን ስትገመገም እንደዚህ አድርግ። የመጥፎ ዕድልንና የአደጋን ኃይል አክብር። ከዚያም በትክክል መወሰንንና መቆጣጠር በምትችላቸው ነገሮች ላይ የማትኮር የተሻለ ዕድል ይኖርሃል። ትክክለኛ አርአያዎችንና መሄጃ መንገዶችንም የማግኘት የተሻለ ዕድል ይኖርሃል። ትሁት ስብዕና ሲኖርህ ብዙ ሀብት ይኖርሃል። የቁጠባ ገንዘብህን በወስዋሽ አእምሮ ኢጎና በገቢ መካከል ያለ ልዩነት ነው። ሀብት ደግሞ የማይታየው ነው። ስለዚህም ሀብት የሚፈጠረው ብዙ ነገር እንዲኖር አሊያም ወደፊት ብዙ አማራጮች እንዲኖሩ ዛሬ መግዛት የምትችለውን በመቀነስ ነው። ምንም ያህል ገቢ ቢኖርህም ዛሬ በዚህ ሰዓት ምን ያህል እርካታ ሊኖር እንደሚገባ ገደብ እስካላበጀህለት ድረስ ሀብት መገንባት አትችልም። ገንዘብህን ሌሊት እንቅልፍ በሚሰጥ መልኩ ምራው። ይህ ማለት እጅግ በጣም ከፍተኛ ትርፎችን ለማግኘት አልም ወይም ከገቢ ቁርጥ ባለ መጠን ቆጥብ ማለት አይደለም። አንዳንድ ሰዎች እጅግ በጣም ከፍተኛ ትርፎችን እስካላገኙ ድረስ አይተኙም። ሌሎች ደግሞ ጥሩ ረፍት የሚያገኙት በወግ አጥባቂነት ገንዘባቸውን ስራ ላይ ካዋሉ ብቻ ነው። ለነሱ የሚሰራው የየራሳቸው መንገድ ነው። ነገር ግን ይህ ሌሊት እንቅልፍ እንድተኛ ያደርገኛል የሚለውን መሰረታዊ ጥያቄ ሁሌም ለሁሉም ፋይናንሳዊ ውሳኔዎች እጅግ ጥሩ የሆነ አቅጣጫ መሪ ነው። እንደ ኢንቨስተር የተሻለ ነገር መስራት ከፈለግ ማድረግ የምትችለው አንድ እጅግ በጣም ኃይለኛ ነገር የጊዜ ሰሌዳን ርዝማኔ መጨመር ነው። ይህ በኢንቨስትመንት ስራ እጅግ በጣም ወሳኝ ኃይል ነው። ትንንሽ ነገሮች ትልቅ ያደርጋቸዋል። ትልልቅ ስህተቶችን እንዲጠፉ ያደርጋል። መጥፎ ዕድልና ስጋት ያጠፋል። ሰዎች ወደሚፈልጉትና ወደሚገባቸው ውጤት ይገፋቸዋል። ብዙ ነገሮች ባልታሰቡበት መንገድ ሲሄዱና ሲበላሹ ታገስ። ጸጥተኛም ሁን። ግማሹን ጊዜ ልትሳሳት ትችላለህ። ያም ቢሆን አሁንም ሀብት መገንባት ትችላለህ። ምክንያቱም አብዛኛውን ውጤት የሚያገኙ ጥቂት ተግባራት ናቸው። በገንዘብ ምንም ነገር ብትሰራ ስለማይሰሩ ብዙ ነገሮች ብዙ ልትጨነቅ አይገባም። ምክንያቱም ዓለም እንደዚያ ነው። ስለዚህ ሁልጊዜም ከነጠላ የኢንቨስትመንት ተግባሮች ይልቅ ሙሉ የኢንቨስትመንት እንቅስቃሴን በመመዝገብ እንዴትና ምን ያህል እንደሰራ መለካት ይኖርብሃል። ጥሩ ያልሆኑ ብዙ ኢንቨስትመንቶች ቢኖሩም አትከፋ። ነገር ግን እጅግ በጣም ከፍተኛ ውጤት የሚያስገኙልህ በጣም ጥቂት ኢንቨስትመንቶች ይኖሩ። ይህ ብዙ ጊዜ ጥሩ መንገድ ነው። በነጠላ የኢንቨስትመንት ተግዳሮቶች ላይ ተመስርቶ ውጤትን መለካት አሸናፊዎችን ከሆኑት በላይ ይበልጥ ጎበዝ እንዲሆኑና የከሰሩትን ያጡትን ደግሞ መሆን ከሚገባቸው በላይ እንዲያዝኑና እንዲጸጸቱ ያደርጋል። በጊዜ ላይ የበላይነት ለማግኘት ገንዘብህን ተጠቀምበት። ምክንያቱም በጊዜ ላይ የበላይነት ከሌለ ደስታን የሚያጠፋብህ እጅግ ኃይለኛ የሆነ ነገር ነው። ስትፈልግ ከምትፈልገው ጋር እስከምትፈልገው ድረስ የምትፈልገውን የማድረግ ችሎታ በፋይናንስ የምታገኘው እጅግ በጣም ከፍተኛው ክፍያ ነው። ጥሩ ሰውና እዩልኝ የማትልሁን አንተ ከሆንከው በላይ ማንም ሰው ባሉ ሀብቶች አይደነቅም። እጅግ በጣም ውድ መኪና ወይም እጅግ በጣም ውድ የእጅ ሰዓት ልታስብ ትችላለህ። ዳሩ ግን ምናልባት አንተ የምትፈልገው ክብርና አድናቆት ነው። እነዚህ ደግሞ በኃይልና ባለ ብልጭልጭ ነገር ልታገኘው ከምትችለው ይልቅ በደግነትና ትሁት በመሆን ይበልጥ ታገኘዋለህ። ቆጥብ፣ ዝም ብለህ ቆጥብ። ለመቆጠብ የተለየና የተወሰነ ምክንያት አያስፈልግም። ለመኪና ወይም ብድርን ለመክፈል ወይም ለድንገተኛ ሕክምና ገንዘብ መቆጠብ ጥሩ ነው።
ነገር ግን ለመቆጠብ እጅግ ምርጥ የሆነው ምክንያት ለመተንበይ ወይም ለመወሰን የማይቻሉ ለሆኑ ነገሮች ብለህ የምትቆጥበው ነው። የእያንዳንዱ ሰው ህይወት በግርምት የተሞላ ነው። ቁጠባ እጅግ መጥፎ በሆነ ወቅት ህይወት ልታመጣብህ ለማይቀር አስቀያሚ ነገር ታዳጊ መከታ የሚሆን ነው። ስኬት የሚጠይቀውን ዋጋ ወቅ፣ እርሱንም ለመክፈል ተዘጋጅ። ምክንያቱም ጥቅም ያለው ምንም ነገር ነፃ አይደለም። አብዛኞቹ የፋይናንስ ስራ ዋጋዎች የሚታይ የተለጠፈ የዋጋ መጠን እንደሌላቸው አስታውስ። በፋይናንስ ዓለም ምናልባታዊነት፣ ጥርጣሬና ጸጸት የተለመዱ የሚከፈሉ ዋጋዎች ናቸው። ብዙ ጊዜ ሊከፈሉ የሚገባቸው ናቸው። ነገር ግን ከቅጣት ልታስቀረው የሚገባ በጥፋት ምክንያት የሚደርስብህ ቅጣት ይልቅ እንደ ክፍያ ጥሩ ነገር ለማግኘት የምትከፍለው ዋጋ እንደሆኑ ማየት አለብህ። ለስህተት ቦታ አስቀር፣ ልትሳሳት ትችላለህ። ለስህተት ቦታ አስቀር፣ ልሳሳት እችላለሁ፣ ያላሰብኩት ነገር ሊከሰት ይችላል ብለህ አስብ። በጣም ጥሩ ለማድረግ ወደፊት ሊሆን በሚችለውና ወደፊት ሊሆን በሚገባው መካከል ያለው ልዩነት ጥንካሬንና ጽናትን የሚሰጥህ ነው። ጽናት ደግሞ ዳግም ሪቢ በረጅም ጊዜ የሂደት እጅግ አስደናቂ ውጤት የሚያመጣል ነው። ለስህተት ቦታ መተው ብዙ ጊዜ ዘልማዳዊና ኋላ ቀር ተግባር ይመስላል፣ ነገር ግን በስራው እንድትቀጥል ያደርግሃል። እንዲሁም ደግሞ ደጋግሞ ለራሱ ትርፍ ያስገኛል። በሁለቱም ጎን ጫፍ የነኩ ፋይናንሻላዊ ውሳኔዎችን አትወሰን። የሁሉም ሰው ግቦችና ፍላጎቶች በጊዜ ሂደት ይቀየራሉ። ያለፉ ውሳኔዎችህ ጫፍ የረገጡ በሆኑ ቁጥር ጊዜ ሲያልፍ የመጸጸት ዕድል ይጨምራል። ስጋትን መውደድ አለብህ፣ ምክንያቱም በጊዜ ሂደት ይከፍልሃል። ነገር ግን አጥፊ ስጋቶችን ልትፈራና ልታስወግድ ይገባል፣ ምክንያቱም በጊዜ ሂደት የሚከፍሉህን የወደፊት ስጋቶች እንዳትወስድ ይከለክሉሃል። የምትጫወተውን ጨዋታ ወስን፣ የምትሰራውን ስራ ወስን። ድርጊቶችህም ሌላ አይነት ጨዋታ በሚጫወቱ ሰዎች እንዳልተወሰኑ አረጋግጥ። ልዩነትን አክብር። ብልህ፣ አዋቂና ምክንያታዊ ሰዎች በፋይናንሻል ጉዳዮች ላይስማሙ ይችላሉ፣ ምክንያቱም ሰዎች እጅግ በጣም የተለያዩ ግቦችና ፍላጎቶች አላቸው። አንድ ትክክለኛ መልስና አንድ ትክክለኛ መንገድ የለም። ያለው ለአንተ እውነት የሆነና ለአንተ የሚሰራ መልስ ነው። እነሆ ለኔ የሚሰራውን ልንገራችሁ። ምዕራፍ 20 ኑዛዜ፣ የራሴ የገንዘብ ሳይኮሎጂ። ሳንዲ ጎትስማን ፈርስት ማንሃተን የተሰኘውን አማካሪ ድርጅት የመሰረተው ቢሊዮነሩ ኢንቨስተር የኢንቨስትመንት ቡድን አባል ሊሆኑ የሚችሉ ሰዎችን ቃለመጠይቅ ሲያደርግ የሚጠይቃቸው አንድ ጥያቄ አለ። ያላችሁ ምንድን ነው? ለምን? የትኞቹን አክሲዮን ናቸው ርካሽ የምትላቸው? ምን አይነት ኢኮኖሚ ነው ውድቀት የሚገጥመው ብሎ አይጠይቅም። በገንዘብ ምን እንዳደረግ አሳየኝ ብሎ ነው የሚጠይቅ። በገንዘብ ምንድን ነው የምታደርገው? ምክንያቱም ትርጉም በሚሰጥ ነገር፣ ሰዎች እንድታደርግ በሚመክሩ ነገርና እነርሱ ትክክል ነው ብለው በሚያምኑትና በትክክል በሚያደርጉት ነገር መካከል ያለውን ሰፊ ልዩነት ቁልጭ አድርጎ ስለሚያሳይ ይህን ጥያቄ በጣም ነው የምወደው። ሰዎች እንድታደርገው በሚመክሩና ራሳቸው በሚያደርጉት መካከል ያለውን ልዩነት ሁልጊዜ መጥፎ ነገር አይደለም። አንተና ቤተሰብህን የሚመለከት ውስብስብና ስሜታዊ ጉዳዮችን ስትወስን ማየት ያለብህ ነገር ነው። ምክንያቱም አንድ ብቻ ትክክለኛ መልስ የለም። ፋይናንስን በተመለከተ ለሁሉምና ሁሌም እውነት የሆነ ነገር የለም። ለአንተና ለቤተሰብህ ብቻ የሚሰራ ነገር ነው ያለው። እናም ደስተኛ የሚያደርጉህንና ሌሊት ጥሩ እንቅልፍ እንድትተኛ የሚያስችሉህን የምትፈልጋቸውን ነገሮች አመሳክረህ እና አመዛዝነህ ምረጥ። ልንከተላቸው የሚገቡ መሰረታዊ መርሆች አሉ። ይህ ለፋይናንስም ለሕክምናም ይሰራል። ይሁን እንጂ ወሳኝ ፋይናንሻላዊ ውሳኔዎችን በስፕሬድሺት ወይም በመመሪያ መጽሐፍ ላይ በመመስረት አይወሰኑም። በጥልቅ ውይይት ነው የሚወሰኑት። ብዙ ጊዜ ትርፍን ከፍ ለማድረግ ታስበው የሚወሰኑ ሳይሆን ሚስትን ወይም ልጆችን ላለማስቀየም የሚወሰኑ ናቸው። እንደዚህ ያሉ ነገሮችን በግራፍ ወይም በቀመር መግለጽ ከባድ ነው። እንዲሁም ከሰው በጣም ይለያያሉ። ለአንደኛው የሚሰራው ለሌላኛው ላይሰራ ይችላል። ለአንተ የሚሰራውን ማወቅ አለብህ። ለኔ የሚሰራውን እነሆ። ቤተሰቤ ስለ ቁጠባ ምን እንደሚያስብ ቻርሊ መንገር በአንድ ወቅት እንዲህ ብሏል። ሀብታም ለመሆን አልፈለኩም ነበር። ራሴን መቻል ብቻ ነበር የፈለኩት። ሀብታም መሆንን ወደ ጎን ልንተወው እንችላለን። ራስን መቻል ግን ሁልጊዜም የኔ ፋይናንሻላዊ ግብ ነበር። እጅግ በጣም ቅንጡ ህይወት ለመኖር እጅግ በጣም ከፍተኛ ትርፍን ማሳደድ ወይም ሀብቴን ለማሳየት መጣር ፍላጎቴ አይደለም። ሁለቱም ሰዎች ጓደኞቻቸውን ለማስደነቅ የሚያደርጓቸው ጥረቶች ናቸው። ሁለቱም የተደበቁ ጉዳቶች አሏቸው። በአብዛኛው እኔ የምፈልገው እኔና ቤተሰቤ በራሳችን መንገድ የምንፈልገውን ማንኛውንም ነገር ማድረግ እንደምንችል እያወቅኩ ሁልጊዜም ጠዋት መነሳቴ ነው። እያንዳንዷ ፋይናንሻላዊ ውሳኔ ባስቀመጥነው ግብ ዙሪያ ይሽከረከራል። ወላጆቼ የአዋቂነት ዘመናቸውን በሁለት ደረጃዎች አሳልፈዋል። በጣም ድሃና መካከለኛ ሀብታም ሆነው
አባቴ በ40 ዓመቱ ዶክተር ሲሆን አስቀድሞ 3 ልጆች ነበሩት። የሐኪም ደሞዝ ማግኘት በሕክምና ትምህርት ቤት ሳለ የሚራቡ ልጆችን ለማኖር የሚያደርገውን የቆጣቢነት ጥረት ሊያስተካክለው አልቻለም። ወላጆቼ ከፍተኛ ገንዘብ በመቆጠብ መልካም ዓመቶቻቸውን ከገበያቸው በታች ኖረዋል። ይህ ራስን የመቻልና ነፃነታቸውን የማወጅ ከፍተኛ ዕድል ሰጣቸው። አባቴ የድንገተኛ ሕክምና ክፍል ዶክተር ነበር። ከማስበው በላይ ከማውቃቸው ሙያዎች ሁሉ እጅግ ከፍተኛ ጫና ያለበትና ቀኑንና ሌሊቱን የሚያገኘው እጅግ ከባድና አስጨናቂ ስራዎች ያሉበት ሙያ ነው። 20 ዓመታትን ከሰራ በኋላ በቂ ነገር እንዳለው ወሰነ። ስለዚህም ስራውን አቆመ። በቃ ተወው። እናም ወደሚቀጥለው የህይወቱ ደረጃ ተሸጋገረ። ያ ነገር እኔን አስደነቀኝ። በአንዲት ቀን ጠዋት ተነስቶ በራሱ መንገድ ሲፈልግና ዝግጁ ሲሆን የሚሰራውን ስራ ለመተው መወሰን መቻል የሁሉም ፋይናንሻላዊ ግቦች ከፍተኛው ጣሪያ ይመስለኛል። ለኔ ራስን መቻል ወይም የራስ ነፃነት ማለት ስራ ማቆም ማለት አይደለም። እስከምትፈልገው ድረስ በምትፈልገው ጊዜ ከምትፈልገው ሰዎች ጋር የምትፈልገውን ስራ መስራት ብቻ ማለት ይሆናል። ራስን መቻል የግዴታ ሐኪም በመሆንና ከፍተኛ ደሞዝ በማግኘት ብቻ የሚገኝ አይደለም። በአብዛኛው ተስፋዎችን ትይዩ ማድረግና ከገቢ በታች መኖርን ነው የሚጠይቀው። ምንም ያህል ገቢ ብታገኝም ራስን መቻል የሚወሰነው በቁጠባ መጠን ነው። ከተወሰነ የገቢ መጠን በኋላ ደግሞ የቁጠባ መጠን የሚወሰነው የኑሮ ዘይቤ ዝም ብሎ እንዳይቀጥል በመገደብ ችሎታ ነው። እኔና ባለቤቴ ኮሌጅ ስንማር ነው የተገናኘነው። እናም ከመጋባታችን በፊት ለዓመታት አብረን ኖረናል። ከተመረቅንም በኋላ በጀማሪ ደሞዝ የጀማሪ ስራዎችን አግኝተንና መካከለኛ አኗኗር መኖር ጀመርን። ሁሉም የኑሮ ዘይቤዎች በቅደም ተከተል በደረጃ ሊቀመጡ ይችላሉ። ይሁን እንጂ ለአንዱ ሰው መካከለኛ ኑሮ የሚባል ለሌላኛው ሰው የልዑላን ወይም የድህነት ሊሆን ይችላል። ዳሩ ግን እኛ በገበያችን ጥሩ አፓርታማ ቤት፣ ጥሩ መኪናና ጥሩ አልባሳት፣ ጥሩ ምግብ የምንለውን አግኝተናል። ጥሩ የሆነ ግን ቅንጡ ያልሆነ። ምንም እንኳን ላለፉት 10 ዓመታት ገበያችን እያደገ ቢመጣም እኔ በፋይናንሻል ዘርፍ ባለቤቴ ደግሞ በጤና ሙያ ከዚያን ጊዜ ጀምሮ በአብዛኛው በተመሳሳይ የአኗኗር ዘይቤ ነው የምንኖረው። ይህም በየጊዜው የቁጠባ መጠናችንን በጣም ከፍ እያደረገልን ነው። በእርግጥም እያንዳንዷ ዶላር ጭማሪ ወደ ቁጠባችን ትገባለች። የራስን መቻል ኢንቨስትመንት እንለዋለን። አሁን በጣም ከገበያችን በታች ነው የምንኖረው። ይህም የሚነግረን ስለ ገበያችን ሳይሆን በሃያዎቹ ዕድሜ ሳለን የመሰረትነውን የኑሮ ዘይቤ ለማስቀጠል ስላደረግነው ውሳኔ ነው። የምኮራበት የቤተሰብ ፋይናንሻላዊ እቅድ ክፍል ካለ ገና በለጋ ወጣትነት ዕድሜ የአኗኗር ዘይቤያችንን መዳረሻ ማስቀመጣችን ነው። የቁጠባ መጠናችን በጣም ከፍተኛ ነው። ነገር ግን መቼም ቢሆን ቋንቋና ነን ብለን አናስብም። ምክንያቱም ለተጨማሪ ብዙ ነገሮች ፍላጎታችን ብዙም አልተለወጠም። ምኞትና ፍላጎት ስለሌለን አይደለም። ጥሩ ነገሮችንና በምቾት መኖርን እንወዳለን። ነገር ግን ከዚያ ውጭ ላለመሄድ የመዳረሻ ግብ ስላስቀመጥን ነው። ይህ ለሁሉም ሰው አይሰራም። የሚሰራው ለኛ ብቻ ነው። ምክንያቱም ሁለታችንም በኩል ተስማምተናል። አንዳችንም የተስማማነውን ቃል ላንጥስ ወስነናል። ብዙ ጊዜ ደስታ የምናገኝበት አብረን የእግር ጉዞ በማድረግ መጻሕፍትን በማንበብ ፖድካስትን በማድመጥ ነው። እነዚህ ደግሞ ብዙም አያስወጡ። ስለዚህም ያጣነው ነገር አለ ብለን አናስብም። አንዳንዴ በቁጠባችን ላይ ሳስብ ወላጆቼ ለበርካታ ዓመታት በከፍተኛ መጠን ቆጥበው ስላገኙት ራስን መቻል አስባለሁ። ነገር ግን ወዲያው ወደ ራሴ እመለሳለሁ። ራስን መቻል የኛ ከፍተኛው ግብ ነው። ከምትችለውና ከአቅም በታች መኖር ሁለተኛው ጠቀሜታ ከጎረቤቶች ጋር በምታደርገው ውድድር የሚደርስብህን ስነ ልቦናዊ ጫና ማስቀረቱ ነው። ለተጨማሪ ነገሮች ብዙ ፍላጎት ሳይኖር ተመችቶ ከአቅም በታች መኖር መቻል እጅግ በሰለጠነው ዓለም ብዙ ሰዎች ራሳቸውን ያስገቡበትን የሚደርስብን እጅግ ከፍተኛ ማህበራዊ ጫናን ያስወግድልሃል። ናሲም ታሌብ እንዲህ ሲል ያብራራዋል። እውነተኛ ስኬት ወጥመዶችን በማምለጥ የአእምሮ ሰላም ለማግኘት የራስን ድርጊቶች መወሰን ነው። ይህን አባባል ወደዋለሁ። እስካሁን ራስን የመቻል ጎራ ለመቀላቀል ቁርጠኛ በመሆን ወረቀት ላይ ብዙም ትርጉም የማይሰጡ ብዙ ነገሮችን አድርገናል። ያለ ብድር ቤታችንን ገዝተናል። ምንም እንኳን እጅግ መጥፎ ፋይናንሻል ውሳኔ ቢሆንም ከወሰናቸው ሁሉ እጅግ በጣም ምርጡ ገንዘባዊ ውሳኔ ነው። የቤት ብድር የወለድ መጠን ቤታችንን ስንገዛ እጅግ በጣም ዝቅተኛ ነበር። ማናቸውም የኑባሬ የፋይናንሻል አማካሪ ርካሽ ገንዘብን እንድንጠቀምና ልክ እንደ አክሲዮን ባሉ ከፍተኛ ትርፍ አስገኝ ሀብቶች ተጨማሪ ቁጠባችንን ኢንቨስት እንድናደርግ ሊመክረን ይችላል። ነገር ግን ግባችን ትክክለኛ ነባራዊ ሳቢ መሆን ሳይሆን በስነ ልቦና ምክንያታዊ መሆን ነበር። ቤታችንን ስንገዛ ያገኘሁት ራስን የመቻል ስሜት በርካሽ የቤት ብድር ቤት አግኝተን ገንዘባችንን ሌላ ኢንቨስትመንት ላይ አውለን ልናገኘው ከምንችለው ትርፍና ጥቅም እጅግ የበለጠ ነው።
ወርሃዊ የብድር ክፍያን ማስቀረት ገንዘባችንን በረጅም ጊዜ ትርፍ እንዲያስገኝልን ከማድረግ በላይ እረፍት እንዲሰማን አድርጎናል። ራሴን እንደቻልኩ እንዲሰማኝ አድርጎኛል። የዚህን ውሳኔ ድክመቶች ነቅሰው ለሚተቹ ወይም ተመሳሳይ ነገርን ለማያደርጉ ሰዎች የዚህን ውሳኔ ትክክለኛነት ለማስረዳት አልጥርም። ወረቀት ላይ ማሸነፍ የሚችል ሐሳብ አይደለም፣ ነገር ግን ለኛ ሰርቷል፣ ወደነዋል። ያ ነው ዋናው ነገሩ። ጥሩ ውሳኔዎች ሁልጊዜም የነባራዊ እሳቤ ውጤት አይደሉም። በሆነ ወቅት ደስተኛ በመሆንና ትክክል በመሆን መካከል መምረጥ ይኖርብሃል። ምንም ያህል ገንዘብ ብንቆጥብ ወይም ኢንቨስት ብናደርግ እርግጠኛ ነኝ ሁልጊዜም ራስን መቻልና የራስ ነፃነትን ማግኘት ግባችን ይሆናል። እንዲሁም ሌሊት ጥሩ እንቅልፍ እንድንተኛ የሚያደርገንን ስራ ሁሌም እንሰራለን። ይህ የመጨረሻ ዋና ግብ ነው ብለን እናስባለን። የገንዘብ ስለንቦና ወይም የገንዘብ ሳይኮሎጂ ዋና አስተምሮም ይህ ነው። ይሁን እንጂ ለእያንዳንዱ ሰው ትክክል የሆነ አለ። ማንም ቂል አይደለም። ተፈጸመ። ይህንን መጽሐፍ ጨምሮ ማንኛውንም መጽሐፍ በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ ልትጽፉልኝ ትችላላችሁ። ለዚህ ቤተሰብ አዲስ የሆናችሁ ይህንን ቻናል እንድትቀላቀሉ ጋብዛችኋለሁ። ሁሌ እንደምለው አዲስን ነገር መስማትና መናገር እንልመድ።